የቅኔ የመዝሙር የይባቤ ጌታ ክብራትና ክብራን ውድ አድማጮች ይህ ሬዲዮ አብሲኒያ ነው። በ1390 AM የራዲዮ ማሰራጫ አማካኝነት ከ4 እስከ 6 PM ዘወትር ቅዳሜ የሚቀርብላችሁ ዝግጅት እንደቀጠለ ነው። አሁን ደግሞ የልብ ለልብ ዝግጅታችን ይደመጣል። በመላው ዓለም ያላችሁ የልብ ለልብ ዝግጅት አድማጮቻችን አዎ ሰላም ጤና ይስጥልኝ። እንደምናችሁ ያልቅበት ተሾመ ነኝ። ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ሄሮድያዳ ሆይ ዘፈንሽ መንፈሳዊ አስተማሪያችን መምህር ግርማ በስር መንገላታት ከጀመሩ ቀናት አልፈው ሳምንታት መቆጠር ጀመሩ። እኛም ተስፋችንን በፈጣሪ ላይ ጥለን በየቀጠሮ ቀናቸው ይፈቱ ይሆን እያልን መጠባበቁን ያለ መሰልቸት ተያይዘናል። እውነትና ንጋት እያደር ይጠራል ይሉ ዘንድ እውነቱም ወጥቶ ንጋቱም ፍንትው ብሎ በርቶ አባታችን በሰላም ወደ ቤታቸው ገብተው የጠማንን ያንን የራበንን የምንወደውን ያስተካከለንን ቀናውን መንገድ የመራንን የመንፈሳዊ ትምህርት ማዕዳቸውን የምንቋድስበት ጊዜ ሩቅ እንደማይሆን አሁንም ተስፋችን ነው። ባለፈው ዓርብ የመምህር ቀጠሮ ነበር። በሰዓቱ በአጃቢዎቻቸው አማካኝነት ከፍርድ ቤቱ የቀረቡ ቢሆንም ከውጭ ደግሞ በብዙ ሺህ የሚቆጠር የሚወዳቸው በመታሰራቸው የተቆጨው ሕዝበ ክርስቲያን አጅቧቸው እንደነበር ከአካባቢው ያገኘነው መረጃ ይጠቁማል። በወቅቱ ከላይ እንደጠቀስኩት በዋስ ይለቀቃሉ፣ ከቤታቸው ሆነው ጉዳያቸውን ይከታተላሉ ብለን ተስፋ አድርገን ቢሆንም መርማሪዎቹ አሁንም ምርመራችንን አላጠናቀቅንም በማለታቸው ዳኛው ከጥሩ ማስጠንቀቂያና ማስገንዘቢያ ጋር 1 ሳምንት የጊዜ ገደብ የሰጣቸው ሲሆን ሁለተኛውም የቤተ ክህነት ክስ ጉዳይ ደግሞ ለመምህር ፈቃድ የሰጧቸው አባት ለሥራ ጉዳይ ውጭ ሀገር ስለሄዱ እስኪመለሱ የ1 ሳምንት ቀጠሮ በመጠየቁ ቀጠሯቸው ሊራዘም በቅቷል። በመሆኑም አባታችን በመጪው ህዳር 10 እና 13 በተያዘላቸው ቀጠሮ ወደ ችሎቱ ይመለሳሉ። እዚህ ላይ ማየት ያለብን አንድ ነገር ቢኖር ትዕግስትን ነው። ትዕግስት እኛ እንደፈለግነው ሳይሆን እኛ እንደተመኘነው ሳይሆን ሁሉም ነገር የሚፈጸመው በእግዚአብሔር ኃይል መሆኑን መረዳት የሚያቅተን አይመስለኝም። እኔን አባት ለኛ መዳኛ ለኛ የእውነተኛውን መንገድ ጥርጊያ ተከትለን መጓዣ የሰጠን ፈጣሪያችን እግዚአብሔር ነው። እግዚአብሔር ለኛም ሆነ ለአባታችን ለመምህር ግርማ ሊያደርገው የፈለገው አንድ መልካም ነገር ይኖራል። ምናልባትም ያንን መልካም ነገር ለማግኘት ውጣ ውረድን ማለፍ፣ ወጥመዶችን በጥንቃቄ መበጣጠስ፣ እንቅፋቶችን ከእግር ስር ቀስ ብሎ ማንሳት፣ እሾህ ጋሬጣዎችን እያስወገዱ አሁንም በትዕግስት መጓዝ እንዳለብን ሊያስተምረን ፈልጎ ቢሆንስ? ፈጣሪ እኮ ከፈለገ መምህር በታሰሩ በ1 ሰዓት ጊዜ ውስጥ ምክንያት ፈጥሮ በመልካም ሰዎች ላይ አድሮ ከስር ነፃ ሊያወጣቸው ይችል ነበር። በመጀመሪያም የሕግ አስከባሪን ደጃፍ እንዳያዩ ማድረግ ይችል ነበር ፈጣሪ አምላካችን። መቼም የፈጣሪ ሥራ የረቀቀ መሆኑን እንደምትገነዘቡ አምናለሁ። በዚህ በረቂቅ ጥበቡ ፈጣሪ አምላካችን ሊሰራልን ያሰበው መልካም ነገር ምን ይሆን ብለን እንጠይቅ። የመምህር ግርማ ጉዳይ አደባባይ ወጥቷል። እናም ይለይለታል። ማለትም ሕጋዊ ሆነው ከሳሾቻቸው ወደ ልባቸው ተመልሰው መምህርን በመልካም አይተው ወንጌል የተጠማውን ፈውስ የተጠማውን ሕዝብ መመልከት ብለው አባታችን በተለያዩ ቦታዎች እየተዘዋወሩ ያስተምሩ ዘንድ ከዚህ በፊት ባለፈው ሳምንት ያቀረብኩትን ልብ ይሏል
ከዚህ በፊት የተሰጣቸውን የማስተማር ፍቃድ በማደስ ክርስቲያናዊ ሥራ ይሰራሉ ብዬ አምናለሁ። ማንን? ከሳሾቻቸውን። ወይም ደግሞ እዚች ሀገር ኢትዮጵያ ውስጥ ማለት ነው እዚች ሀገር እንዳያስተምሩ እዚች ሀገር እንዲያስተምሩ አንፈቅድሎትም ተብለው ተከልክለው እሳቸውም እኛም ተማሪዎቻቸው ቁርጣችንን አውቀን እንቀመጣለን ማለት ነው። ከሁለት አንዱ የማይቀር ነው። እናም ለመምህር የሚያስፈልገው ጸሎት ብቻ ነው። እሳቸውም ያሉት ጸልዩልኝ ወይም ተክታችሁ ጸልዩ ነው ያሉት። ስለዚህ ብንናደድ፣ ብናለቅስ፣ ብንወጣ፣ ብንወርድ የምናመጣው ለውጥ አለ? የለም። ለውጥ የምናመጣው በመጸለይ ወደ እግዚአብሔር በመስገድ በፈጣሪያችን ፊት በመንበርከክ ብቻ ነው። ለውጥ የምናመጣው በመጸለይ ወደ እግዚአብሔር በመስገድ በፈጣሪያችን ፊት በመንበርከክ ብቻ ነው። ይሄ ነው በቃ። ስለዚህም ጸልዩ ብለዋል መምህር። ጸልዩ፣ እንጸልይ። ሌላው የምነግራችሁ ነገር በፌስቡክ ላይ አንዱ ለአንዱ ሼር እያደረገ ያልሆነ መልእክቶች ሲተላለፉ እናያለን። በእርግጥ በክፋት መንገድ እንዳልሆነ አምናለሁ። ቢሆንም እውነተኛው መረጃ ለማግኘት ቢሞከር መልካም ነው። ብዙ ሰው ይወናበዳልና ይሄንን እባካችሁ በየፌስቡክ ላይ የምትልኩትን ነገር መጀመሪያ እወቁት። ከትክክለኛ መረጃ ከትክክለኛ ምንጭ ለማወቅ ተረዱ። በአጠቃላይ አባታችን የዋስትና መብታቸው አልተጠበቀም። እንደ ኢትዮጵያ አቆጣጠር ህዳር 10 እና ህዳር 13 ቀን የፍርድ ቤት ቀጠሮ ስላላቸው በትዕግስት በጸሎት በመትጋት መጠበቅ ይመረጣል። ይሄው ነው። ባለፈው አሁን መምህር ተፈቷል እያል ብዙ ሰው ይል ነበር። አዎ አልተፈቱም መምህር እና ቀጠሯቸው ህዳር 10 እና 13 ማለትም ኖቬምበር 20 እና ኖቬምበር 23 ማለት ነው። ይህንን እንግዲህ በትዕግስት በጸሎት በመትጋት መጠበቅ ይመረጣል። በተረፈ እንግዲህ የመምህር ትምህርት መርሃ ግብር መቀጠል እንዳለበት በማመን አባታችን ሊቀ ሕሩያን ኒቆዲሞስ ማለት ዛሬም በቀጥታ መስመር ለዛሬ በመረጡልን ርዕስ ሊያስተምሩን ከጥቂት ደቂቃዎች በኋላ ማለትም ከመዝሙሩ በመቀጠል ይቀርባሉና ትምህርቱን እንከታተላለን። ሌላው በትኩረት እንድታዳምጡት እና እንድታስቡበት የምፈልገው ነገር በአሁኑ ሰዓት በሀገራችን ኢትዮጵያ አንዳንድ ስፍራዎች በዝናብ እጦት ምክንያት ድርቅ እየተከሰተ እንደሆነ እየሰማን ነው። ይህን የወገኖቻችንን ችግር በመቅረፍ ሲቻል ወይም ይህንን የወገኖቻችን ችግር መቅረፍ መቻል ደግሞ ክርስቲያናዊና ከኛ የሚጠበቅ ተግባር ነው። በመሆኑም የዚህ ሬዲዮ አድማጮች ብዙዎች ሊተባበሩ ፈቃደኝነታቸውን ከተለያዩ ሀገራት በስልክ እየገለጹልኝ ነው። እናም በዚህ የልብ ለልብ ፕሮግራም አስተባባሪነት ገንዘብ እንግዲህ የተቻለንን የአቅማችንን በማውጣት በመሰብሰብ ለተጎዱት ስንዴ ገዝተን የሚበሉትን የሚቀምሱትን ስንዴ ገዝተን ማከፋፈል እንድንችል እቅድ እየነደፍኩ እገኛለሁ። ከቅርብ ተባባሪዎች ጋር በመሆን ተመካክሬ በምን መልኩ በትክክል የወጣው ገንዘብ በትክክል ለነዚህ ለተረዱት ወገኖች ይደርሳል የሚለውን ነገር በምን መልኩ ገንዘብ ማሰባሰብ እንደምንችል ሁሉ እንግዲህ ይህንን ተመካክረን በሚቀጥለው ሳምንት ስለምገልጽላችሁ ዝግጁ ሆናችሁ በመጠበቅ ለዚህ ለተቀደሰ ዓላማ እንድትተባበሩ በፈጣሪ አምላክ ስም ጠይቃለሁ። እናም በሚቀጥለው ሳምንት በምን መልኩ እናድርገው ብለን እንወያያለን፣ እንወስናለን። እንግዲህ እቅዴን ይዤላችሁ ቀርባለሁ። ክብራትና ክብራን ውድ አድማጮች የሚቀጥለው ሳምንት እንግዲህ ቸሮሬ እንሰማለን የሚል እምነት ነው ያለኝ። የመምህር ጉዳይ ግን ትክክለኛው ይሄ ነው። አሁን ከጥቂት ደቂቃዎች በኋላ ሊቀ ሕሩያን ኒቆዲሞስ ማለት የሚያስተምሩን ትምህርት ይኖራል። በቀጥታ ነው የሚያስተምሩን ከኢትዮጵያ። ወደዛ ወስዳችኋለሁ። ቶኛል ጌታዬ ለስሙ ዘምሬ ቆንኩኝ ሰው ተብዬ ከተጠራን ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና እንደ ቅዱስ
ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ግብረ ተልእኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር ከወገኔ ጋራ ልጥራ በእልልታ ያሳደግከኝ አምላክ ናፍቆቴ ነጌታ ከተጠራን ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ቀደምክልኝ ከፊት ስለወጣ ክብረትና ክብራን ውድ አድማጮች ይህ ሬዲዮ አብሲኒያ ነው። በ1390 ኤኤም የራዲዮ ማሰራጫ አማካኝነት ዝግጅታችን እንደቀጠለ ነው። ባለፉት 2 ሳምንታት መንፈሳዊ ትምህርቱን እንዳይቋረጥ በማድረጉ ረገድ አስፈላጊውን ሁሉ ሲያደርጉልን የነበሩት ሊቀ ሕሩያን ኒቆዲሞስ ማለት ናቸው። በእውነት በእናንተ በአድማጮች ስም ላመሰግናቸው ወዳለው። ዛሬም አባታችን የዛሬውን ትምህርት ሊሰጡን መስመር ላይ ይገኛሉ። በቀጥታ እንግዲህ ሌሊት ነው። እሳቸውን ጊዜ እንዳልወስድ ያው ማለት ላይ ነው የሚያድሩትና አሁን ቢሮአቸው ሆነው ይመስለኛል ያሉት አባታችን። በቀጥታ ወደ እሳቸው ጤና ይስጥልን ሊቀ ሕሩያን ኒቆዲሞስ ማለት እንደምንወት አባታችን ደህና ነዎት ወይ? በንብራጀቶ እጅግ በጣም በአድማጮች ስም አመሰግናለሁኝ እና ጊዜ ሳናጠፋ ወደ ትምህርታችን ቅዱስ እግዚአብሔር አምላክ ማለት ወአሎ ወልድ በሰማይ ወምድር ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአሐዱ ሰለስቱ ወሰለስቱ አሐዱ ሰለስቱ አካላት የተዋሃዱ በመለኮት ኦግዚኦ መሐረነ ኦግዚኦ መሐከነ ኦግዚኦ ተሳለነ ወዲየ በስተመድን ባረካመንስ ሆነ ወንቀው ተወሰነ በአኮቴት ቅዱስ እግዚአብሔር አምላካችን የምንማረውን ትምህርት ግለጥልን በመንፈሳዊ ኃይል በበረከት በጸጋ አንተ ጠብቀን የጠላት ኃይል ሁሉ አንተ አድክምልን ምክሩን ዘርዝርልን ጥቃቱንና ሴራውን ሁሉ አክሽፍልን በእናት በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት ተራዳኢነት በጻድቃን በሰማዕታት በነቢያት በሐዋርያት በአበው ቀጠሮ ለዘላለም ስምህን እናከብራለን አሜን። እንግዲህ እግዚአብሔር አምላክ ይግለጽልን። ወደ ትምህርቱ የምንገባው በመላው ዓለም ይሄንን የምትቀዱ ለዛሬ ትምህርታችን ርዕስ የምናደርገው ክርስቶስ ሰራ ሰንበተ ያ የዝማሬ ነው። ትርጉሙ ክርስቶስ ሰንበትን ሰራ። ሰንበት ማለት ምን ማለት ነው ስንል ቃሉ የዕብራይስጥ ቃል ሲሆን ትርጓሜው ሰንበት ማለት ማቆም፣ መተው፣ ማረፍ ማለት ነው። ከትርጉሙ እንደምንረዳው እንግዲህ እግዚአብሔር አምላካችን 6 ቀናትን ፍጥረታትን ፈጥሯል። ፍጥረታትን ሲፈጥር በሁለት መልኩ ነው። ሀበ አልቦ ሀበቦ ማለትም ካለመኖር ወደ መኖር በቃሉ ብቻ አምጥቶ የፈጠራቸው ፍጥረታት አሉ። እነዚህ ፍጥረታት በዕለተ እሁድ በመጀመሪያው ቀን እሁድ ማለት አሐደ ወይም አንደኛ ማለት ነው። በዚህ ቀን ፍጥረት ተጀምሯል። በዚህ ቀን የፈጠራቸው 8ቱ ፍጥረታት በቃሉ ካለመኖር ወደ መኖር አምጥቶ የፈጠራቸው ፍጥረታት ናቸው። እነዚህም ፍጥረታት ሰማይ፣ ምድር፣ መላእክት፣ ብርሃን፣ እሳት፣ ውሃ፣ ጨለማ፣ ነፋስ ናቸው። እነዚህ 8ቱ ፍጥረታት ሀበ አልቦ ሀበቦ መጥተው የተፈጠሩ ናቸው በቃሉ ማለት ነው። በሁለተኛ ደረጃ ፍጥረታት ግብር የተፈጠሩ ፍጥረታት አሉ። ለምሳሌ ያክል ከዚህ ከፈጠረው ብርሃንና እሳት ወስዶ ፀሐይን መፍጠር፣ ጨረቃን መፍጠር፣ ከዋክብትን መፍጠር፣ እዚህ ከፈጠረው ከነፋስ በቃሉ ከፈጠረው ከነፋስ፣ ከውሃ፣ ከእሳት
ከምድር ወይም ከመሬት ሰውን ስጋ መፍጠር እንደዚህ ያለው ፍጥረት ግብር ፍጥረት ይባላል። እንግዲህ ይሄንን ፍጥረት እግዚአብሔር አምላክ በስድስት ቀን አከናውኖ በሰባተኛው ቀን ስለተወ ፍጥረት መፍጠር ስለተወ ለሃባልዎ ሃሎ አንጥቶ መፍጠርን ስለተወ ስላረፈ ይሄንን ቀን ሰንበት ብለን እንጠራዋለን። በኦሪት ዘፍጥረት በምዕራፍ 2 ቁጥር 2 ላይ እንዲህ ይላል እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከውም ቀደሰውም እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይለናል። ከዚህ የመጽሐፍ ቅዱስ ቃል እንግዲህ የምንረዳው የሰንበት ሰሪ ወይም የሰንበት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ መሆኑን ነው። ይህችን ሰንበት እስራኤል በነፍስ ያከብሯታል፣ እንዲያከብሯትም ታዘዋል። እኛም እስራኤል በነፍስ የምንባል ልክ እንደ እስራኤል በስጋ ለእግዚአብሔር እንድንቀድሳትና እንድናከብራት በሕግ ታዘናል። በአስርቱ ቃላት እግዚአብሔር አምላክ ሕግን ለሙሴ ሲሰጥ በዚያ የሰንበትን ቀን እንድናከብር እንድንቀድስ አዞናል። እነዚህ አስርቱ ቃላት እንግዲህ ዘላለማዊ ሕግ ናቸው። በአዲስ ኪዳንም በብሉይ ኪዳንም ጸንተው የሚኖሩ የማይሻሩ ሕጎች ናቸው። እግዚአብሔር ትእዛዛት ናቸው። የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ ተገልጦ ወደዚህ ዓለም በመጣ ጊዜ እነኚህን ሕጎች ፈጽሞ ፍጹም አደረጋቸው፣ አልሻራቸው። ፍጹም አድርጎ እንደውም በእነኚህ ሕግ ላይ ሕገ ትሩፋትን ሕገ ወንጌልን ሰርተን መንግስተ ሰማያትን እንድንወርስ ዲያብሎስን እንድናሸንፍ ነገረን። በሕጉ ያለው ምንድነው? በኦሪት ዘጸአት በምዕራፍ 20 ከቁጥር 8 እስከ 12 ስንመለከት የሰንበትን ቀን ተቀድሰው ዘንድ አስብ፣ 6 ቀን ስራ ተግባርን ሁሉ አድርግ፣ በሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጅህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርንም በባህር ውስጥ ያለባቸው ሁሉ ፍጥረት ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል ይላል። የሰንበትን ቀን እንግዲህ እንድናከብር ሁላችንም ታዘናል። እኛ ብቻ አይደለንም። በተለይ የቤት አስተዳዳሪዎች በቤታችን ውስጥ በስራ እንዲያግዙን በደሞዝ ተቀጥረው የሚሰሩ ሰራተኞች ሎሌህም ወይም ደግሞ ሰራተኛም ማለት ነው። ከብትህም ሁሉም እንግዳም ሁሉ ይረፍ ነው የተባለ። በዚህ ሁላችንም ወደ ቤተ እግዚአብሔር ሄደን እግዚአብሔርን ልናመሰግን እግዚአብሔርን ልናከብር የእግዚአብሔርን በረከት የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ከቤቱ ልንጠግብ ያስፈልጋል። ዛሬ ላይ አንዳንድ ሰዎችን ስንመለከት ራሳቸው ብቻ ቤተ ክርስቲያን ወይም ደግሞ ወደ አምልኮ ስፍራ እየሄዱ በቤት በስራ የሚያገለግሏቸውን በደሞዝ የሚሰሩ ሰዎችን ጥለዋቸው ይሄዳሉ። ይህ አግባብ አይደለም፣ የክርስትና መርህ አይደለም። እነሱም አምልኮ ይፈልጋሉ፣ ሰዎች ናቸውና። በዚህ ምክንያት እነሱንም ይዘን ልጆቻችንን ይዘን እኛም ይዘን በቤታችን ያለ እንግዳም ካለ ያንን ይዘን አብረን ልናመልክ አብረን ስጋው ደሙን ልንቀበል አብረን ልንቀደስ አብረን ልንጸልይ ያስፈልጋል። የታዘዝነው ይሄን እንድናደርግ ነው። ይሄን ሳናደርግ ብንቀር እንግዲህ እንደ መጽሐፍ ቅዱሱ ትእዛዝ ያስወቅሰናል ማለት ነው። እንግዲህ ለሰው ከሥራ በኋላ እረፍት ያስፈልጋል። ሰንበት በእግዚአብሔርና በሰው መካከል የቃል ኪዳን ምልክት ነው። ምክንያቱም እርሱ ፈጥሮ
ሰንበትን ቀድሶ ሰንበትን አክብሮ ያለን እሱ ስለሆነ የዘላለም ቃል ኪዳን የዘላለም ምልክት አድርጎ ሰጥቶናል። ምልክትነቱ በወዲያኛው ዓለም ከእግዚአብሔር ጋር መልካም ስራ ሰርተን አይን ያላያትን ጆሮ ያልሰማትን የሰው ልቡና ያላሰባትን ለባህሪ መድኃኔ ዓለም ክርስቶስ ለወዳጆቹ ያዘጋጃትን መንግስተ ሰማያትን ወርሰን በእረፍት ለዘላለም የምንኖርባት የዚያችን መንግስተ ሰማያት ምሳሌ ሆና በምድር ጸንታ ትኖራለች። ይችላል ተሰንበት ማለት ነው። በሰውና በእግዚአብሔር መካከል የቃል ኪዳን ምልክት ናት የሚለው እንግዲህ በዚህ ምክንያት ነው። በዘጸአት ምዕራፍ 31 ቁጥር 17 ላይ እግዚአብሔር ሰማይና ምድርን በስድስት ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው አለ። የዘላለም ቃል ኪዳን የዘላለም ምልክት ነው አለ። ይሄ ምልክት ነው። እግዚአብሔር አምላክ በሃይማኖት ጸንተን በምግባር ጸንተን እርሱን በህሊና በመንፈስ በልቡናችን በስጋችን በአጠቃላይ እግዚአብሔር በሰጠን ነገር እርሱን አስደስተን በዚህ ምድር ላይ እንደ ሕጉ እንደ ሥርዓቱ ተመላልሰን እግዚአብሔር አምላካችን የሚሰጠን መንግስት የሚሰጠን የዘላለም ረፍት በሰንበት ተመስሏል። በምድር ላይ በሰንበት ተመስሏል ማለት ነው። እንግዲህ በአጠቃላይ ስንመለከት ሰንበት የእግዚአብሔርን ሥራ እንድናስታውስ ያደርገናል። ምክንያቱም በሰጠን ቀናት የሚሰጡት በእግዚአብሔር ቸርነት ነው። ወተባረክ አክሊለ ዓመተ ምሕረትከ ብሎ አምላክ ዳዊት እንዳለው ዓመታትን የምታቀዳጅ ዕለታትን ለሰው ልጆች የምትሰጥ አንተ ነህ ብሏል። እንግዲህ እያንዳንዳችን የሚሰጠን ዕለት የእግዚአብሔር ስጦታ ነው ማለት ነው። እግዚአብሔር በሚሰጠን ዕለት እግዚአብሔር በሚሰጠን ዘመን ልናውቅበት ልናስብበት ያስፈልጋል። እድሜ ለንስሐ እየሰጠን ነው። እድሜ ለበረከት እየሰጠን ነው። እድሜ እግዚአብሔር በሰጠን ጸጋ እንድናገለግል በእግዚአብሔርን ትእዛዝ ያላከበሩ ያልጠበቁ ሰንበትን በመሻር ጋራ ለምሳሌ ያክል ውሃ በመቅዳት እንጨት በመስበር የሚሰሩ ስጋዊ ስራቸውን የሚያስቀድሙ ከእስራኤል ዘርስ መካከል የሆኑ አንዳንድ ሰዎች ተወግረው እንደሞቱ በእግዚአብሔር ትእዛዝ ተወግረው እንደሞቱ መጽሐፍ ቅዱስ ይነግረናል ያስተምረናል። እንግዲህ ቅጣቱ ምን ያክል ሰንበትን መሻር በሰንበት እግዚአብሔርን አለማመስገን ወደ ቤተ እግዚአብሔር ሄዶ ስጋው ደግሞ አለመቀበል በቅዳሴው ጸሎት አለመቀደስ በጸበሉ በውስጣችን ውስጥ ያለውን ርኩስ መንፈስ አለማቃጠል በመስቀሉ ተዳሰር መንፈሳዊ ኃይልን አለማግኘት ምን ያክል ከባድ ቅጣት እንደሆነ በኦሪት ምን ያክል ከባድ ቅጣት እንደሚያስከትል በኦሪት እንመለከታለን ማለት ነው። በኦሪት ዘኍልቍ ምዕራፍ 15 ከቁጥር 32 እስከ 36 እናነብ እንዲህ ይላል። የእግዚአብሔር ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማህበሩም ሁሉ አመጡት። ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት። እግዚአብሔርም ሙሴን ሰውየው ፈጽሞ ይገደል ከሰፈር ውጭ አውጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት ይለናል። አስተውሉ። ይሄ የሰንበትን በመሻር በሰንበት ስጋዊ ስራ በመስራት በሰውየው ላይ ከእግዚአብሔር የተላለፈ ቅጣት ነው። እንግዲህ ያ የነበሩበት ዘመን ዓመተ ፍዳ ዓመተ ኩነኔ ስለነበረ ሰው ኃጢአት ሲሰራ ሰው በደል ሲያደርግ ሰው ሕግ ሲሽር እግዚአብሔር ወዲያውኑ ቁጣውን የሚያስተላልፍበት በነቢያት አማካኝነት የሚቀጣበት ነው። ዛሬ ደግሞ ያለንበት የእግዚአብሔር ልጅ ኢየሱስ ክርስቶስ በድንግል ማርያም ስጋ ተገልጦ የምህረት አምላክ ሆኖ ዓመቱን የምህረት ስላደረገው ዓመተ ምህረት ያለንበት ስለሆነ በእግዚአብሔር ቸርነት ሰንበትን በመሻር የምንሰራውን ኃጢአት ለመምህረ ንስሐ ወይም ደግሞ ለንስሐ አባቶቻችን ተናዘን
ንስሐ ብንገባ እግዚአብሔር አምላክ ይቅር ይላል። እንደዚህ ያለ ቅጣት አይደርስብንም። ምክንያቱም አምላካችን የምህረት አምላክ ስለሆነ ማለት ነው። ብዙዎቻችን በሰንበት የምንሰራው ገንዘብ ብዙ ቀዳዳ የሚሸፍን ይመስለንና ቤተክርስቲያን ከመሄድ እግዚአብሔርን ቃል ከመስማት እንከለከልና በአንጻሩ ስጋዊ ስራ እናከናውናለን። ይህ ግን አግባብ አይደለም። እንደውም የሰራነውን ሁሉ በረከት እንዳናጣ በሰንበት ቀን ለእግዚአብሔር ብንገዛ ገንዘባችንን ለእግዚአብሔር አደራ ብንሰጥ በብዙ በእጥፍ አምላካችን ሊባርከን የታመነ አምላክ ነውና ሁላችንንም በበረከቱ አብዝቶ ይባርከን። እንግዲህ ወደ ምስጢሩ ስንገባ የኛ የክርስቲያኖች የተዋህዶ ልጆች ሰንበት ጌታን ያፈራች ጽጌ እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ክብርተ ክቡራን መልዕልተ ልዑላን ድንግል ማርያም ነች። ይህንንም አባጽዬ ድንግል በመኃልየ ጽጌ እሷን ባመሰገነበት ወቅት ትመስልምኪ ማርያም ዕለተ ሣልስተ ወራቤተ ዘወለደት ጽጌ ወፀአለ መብሬተ ካይበ ትመስል ሳቤተ ዕለተ እስመ ፈረት ካኪ ተአምረ ቢዛ ሰንበተ ለእለ በሰማይ ወምድር ዘኮንኪ ረፍተ ብሏል። እንግዲህ እመቤታችን ቅድስት ድንግል ማርያም እናታችን ዕለተ ሰሉስን ትመስላለች አለ። እንግዲህ ዕለተ ሰሉስን ማክሰኞን ትመስላለች አለ። በዕለተ ሰሉስ ተታብቁል ምድር አመልማለ ሳይር ዘይዘራ በዘሩ ወበዘመዱ በአራያሁ ወበአምሳሊሁ ባለ ጊዜ በእጅ የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት ለሥጋውያን ምግብ የሚሆኑ ተገኝተዋል። ከመቤታችንም ለመንፈሳውያን ምዕመናን የዘላለም ሕይወት የሚሰጥ መንፈሳዊ ምግብ ሥጋው ደግሞ ተገኝቷል። የእሳት ባህርን የሚያሻግር የዘላለም ሕይወትን የሚያወርስ በጸጋ ላይ ጸጋ በክብር ላይ ክብር የሚጨምር በውስጣችን ውስጥ አብሮን የተወለደ ርኩስ መንፈስ ከእናት ከአባት የመጣ የዓይነ ጥላ የዛር መንፈስን የሚያስቀር ዲያብሎስን የሚያስጨንቅ የእግዚአብሔር ልጅ አማናዊ ሥጋው ደግሞ ከቅድስት ድንግል ማርያም ተገኝቷል። እሱ መለኮት ነው። ሥጋም ደምም ነፍስም የለው። እሱ መንፈስ ነው። የሚመለከው በመንፈስ ነው። እኛን ሊያድን በወደደ ጊዜ እኛን ሊያድን በፈቀደ ጊዜ ንጹሕ ማደሪያ ፈልጎ ከሰው ወገን ኃጢአት ያልተቀባት በደል ያላሳደፋት መንፈስ ቅዱስ ከእናቷ ማኅፀን ጀምሮ የጠበቃት ቅድስት ድንግል ማርያምን አገኘ። እግዚአብሔር አራቱን ማዕዘን ምስራቅ፣ ምዕራብ፣ ሰሜን፣ ደቡብን አየ፣ ተመለከተ፣ አሻተተ። ያንቺን መዓዛ ወደደ። እንዳንቺ ያለ አላገኘም። አንቺን ለእናትነት በቅተሽ ሊያገኝሽ አብ የሚወደው ልጁን ወልድን ወደ አንቺ ላከ ብሎ አባ ሕርያቆስ እንዳመሰገናት ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላካችን መስዋዕት ሆኖ እንካችሁ ይሄን ሥጋዬን ከድንግል የነሳሁትን ብሉ ጠጡ የዘላለም ሕይወት ይሆናችሁ ብሎ ሰጥቶናል። በማቴዎስ በዮሐንስ ወንጌል ከምዕራፍ 6 ጀምሮ ስናነብ የሥጋው ደሙን ክብርና አምላካዊ መሆኑን እንመለከታለን። ከዚህ በተረፈ ምን አለ? በካይበ ትመስል ምኪ ማርያም ዕለተ ሣልስተ ወራቤተ ደግሞ አሁንም ዕለተ ረቡዕን ትመስላለች አለ። በዕለተ ረቡዕ ለይቁሙ ብርሃናት በገጸ ሰማይ ባለ ጊዜ ለሥጋውያን ምግብ የሚሆኑ ከመቤታችንም የሰው ልጅ ከነፍስና ከሥጋ ጨለማ የዳነበት እውነተኛው ብርሃን ኢየሱስ ክርስቶስ ተገኝቷል ወይም ተወልዷል። ብርሃን ዘበአማን ዘያበር ነው ኩሉ ለእለ ይነብሩ ሳለ በይን ተፈጥሮ ሰመጣ ይቆስጣለ ብሎ ቅዱስ ኤፍሬም መቤታችንን ባመሰገነበት በሰኞ ውዳሴ ማርያም ድርሰቱ እንዳመሰገናት በዚህ እንረዳለን። አሁን ደግሞ በሰባተኛው ቀን ትመሰላለች፣ በዕለተ ሰንበት ትመሰላለች አለ። በሰባተኛው በዕለተ ቀዳሚት ሥጋዊ ዕረፍት ተገኝቷል። ወአዕረፈ እግዚእነ ኩሉ ዘአኀዘ ይግበር እንዲል በመቤታችንም የሥጋና የነፍስ ዕረፍት የሰጠን
ከዲያብሎስ ግርማ ከሲኦል ጨለማ ከገሃነመ እሳት ያወጣን ወደ ቀደመ ክብራችን ወደ ልጅነት ወደ ቀደመ ቦታችን ወደ ገነት የመለሰን ያስገባን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ዕረፍት ሰጥቶ በነፍስ በሥጋ ቤዛ ሆኖን አራያ ሆኖን አድኖናል ማለት ነው። ለስም አጠራሩ ክብር ምስጋና ይግባው። ዕረፍተ ሥጋ ዕረፍተ ነፍስ እንግዲህ የሰጠን መድኃኔ ዓለም ክርስቶስ ልጇ ነው። ምክንያቱም ዓለሙን ያስታረቀ ይቅር ያለ ሩይ ማእከለ ፈጣሪ ወሰብ ማእከለ እግዚአብሔር ወሰብ ሆኖ መስዋዕት ሆኖ ራሱን አባቱ የተወደደ መስዋዕት አድርጎ አቅርቦ ዓለሙን በደሙ ያነጻ አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ የነፍስ ዕረፍት የሥጋ ዕረፍት የሰጠን ከዲያብሎስ ቁራኝነት ያላቀቀ ከመንጸፈ ደይን ከሙስና መቃብር ከሲኦል ያዳነን የታደገን እርሱ ነው ማለት ነው። እንግዲህ ሊቃውንት በብዙ ዝብር እችን ዕለተ ሰንበት ከመቤታችን ጋር በመሰል በምስጋና ገልጠዋታል። በመኃልየ ጽጌ አሁንም አባ ዘደንግል በደረሰው ላይ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለዕረፍት በኮንቲ ትእምርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን። እመቤታችንን ሰንበተ ሰንበታት ብርሃን የተጎናጸፍሽ ብርሃን ያለሽ ዕለት ነች። ይህቺ የገነት ጊዜ ዛጋ በአንቺ የገነት ጻድቃን ደስ ይሰኛል፣ በአንቺ ዕረፍት አግኝተዋልና በልጅሽ ድነዋልና። እንደዚሁ ደግሞ ወብክ የወጡ ኃጥአን በአንቺ ደግሞ በዕለተ ሰንበት ኃጥአን ከመከራ ያርፋሉ ይወጣሉ ብሎ እንግዲህ ደራሲው አመስግኗታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እችን ሰንበትን አክብሯታል። ለኛ አብነት ለመሆን ወደ ቤተ ምኩራብ በመሄድ ምሳሌ አብነት ሆኖናል። በሉቃስ ወንጌል በምዕራፍ 4 ቁጥር 16 ላይ ስንመለከት ወዳደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይለናል። እንግዲህ በሰንበት ቤተክርስቲያን መሄድ እንዳለብን ክርስቶስ አብነት ሆኖ አሳይቶናል። አሁን ስንመለከት ስናይ ልጆቻችን ሆን ብለን የሰንበትን ቀን ጠብቀን ስጋዊ መዝናናት ወዳለበት ወይም ዓለማዊ ጭፈራ ወደሚዘወተርበት ዝሙት፣ ሺሻው፣ ጫቱ፣ ሲጋራው የተለያየ አደንዛዥ ዕፅ ወዳለበት ሄደን በዛ ዕረፍትና እርካታ የምናገኝ ይመስለናል። አይምሰላችሁ ወገኖች፣ እግዚአብሔር ልጆች ይሄንን ፕሮግራም የምታደምጡላችሁ በዚህ ዕረፍትና እርካታ ሰላም አይገኝም። በውስጣችን ውስጥ ላለው ጠላት ወይም ሰይጣን ወይም ደግሞ ርኩስ መንፈስ ግብር እየገበርነትና ራሳችንን እየገደልን ከመንፈሳዊ ሕይወት ራሳችንን እያራቀን እንደሆነ ልንገባ ያስፈልጋል፣ ልንረዳ ያስፈልጋል። ምክንያቱም ሁላችንም በሰንበት ቤተክርስቲያን ብንሄድ እንቀደሳለን፣ ቅድም ብየዋለሁ፣ እንባረካለን። ግን ይሄን በምላችሁ ሰዓት መዝናናት በስራ የደከመ አእምሮን ማሳረፍ አያስፈልግም ማለት አይደለም። ይሄ በፕሮግራም ሊሆን ይችላል። ግን ከሰባቱ ዕለታት አንዱ ቀን ዕለተ ሰንበት የእግዚአብሔር ነው። ይሄን እናውቅ ያስፈልጋል። ወይም ከምስጋና ከአምልኮ በኋላ ሌላውን ነገር ማድረግ ያስፈልጋል። ይሄን ማለት የቅድስናውን ስራ እየሰሩ ሰውነትን ነፍስን በማያረክስ ነገር ህሊናን ዘና ማድረግ፣ ትምህርት በሚሰጥ መልካም ነገር ከልጅ ጋር ከቤተሰብ ጋር መዝናናት ማሳለፍ ይቻላል እንጂ ከሌላ ከዲያብሎስ ጋር ግንኙነት ባለው ሶስት በሚያስይዝ ነገር ወይም ደግሞ ባልተገባ በዝሙት ስራ ባልተገባ ክፉ ነገር ራስን አዝናናለሁ ደስ አሰኛለሁ ማለት በውስጥ ያለ መንፈስ እንዳይቆጣና አብሮ ዝም ብሎ ተዋህዶ እንዲኖር ግብር ማቅረብና ከሱ ጋር መተባበር ስለሆነ እንደዚህ ያለውን አካሄድና ቆም ያስፈልጋል። ወደ ቤተ ክርስቲያን በሰንበት ሄደን አብነት ሆኖ ያሳየን ጌታችን ስለሆነ እኛም ክርስቲያኖች ከሆነ እውነተኛ ክርስቲያኖች ከሆነ የእሱ ተከታይ ክርስቲያን ማለት የክርስቶስ ተከታይ የክርስቶስ ደቀ መዝሙር ማለት ነውና እሱ የሰራውን ስራ ሰው ሆኖ ያሳየንን
ሰው ሆኖ ያስተማረንን ስራ ልንሰራ ልናደርግ ያስፈልጋል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድን የሰንበት አከባበር ተቃውመዋል። እነርሱ ቀኑ እንዲከበር ብቻ እሸት ከመቅጠፍ፣ ድውይ ከመፈወስ፣ የነፍስ ስራ ከመስራት ይከለከላሉ። እጃቸውን ከዘረጉ አጥፉ፣ ከቆሙ የማያርፉ ሆነው የማይረባ የማይጠቅም ብዙ ሕግና ወግ ደንግገው ነበር የሚያከብሩት። ክርስቶስ ግን ከሰው ሕግና ወግ ወይም ስርዓት ወይም ደግሞ ከማይረባ ትምህርት እንድንጠበቅ ራሱ አዘዘን። መድኃኒታችን ኢየሱስ ክርስቶስ አዘዘን። በሰንበት ቀን የነፍስ ስራ እንድንሰራ፣ መልካም የነፍስ ስራ እንድንሰራ አዘዘን። ጌታችን ራሱን ደግሞ የሰንበት ጌታዋ እንደሆነ ነገረን። በማቴዎስ ወንጌል በምዕራፍ 12 ከቁጥር 6 እስከ 8 ስንመለከት ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ ያለ አለ። ከመቅደስ የሚበልጥ ከዚህ ያለ ማለት ራሱን ነው። ምህረቱን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ብታውቁት ኃጢአት የሌለባቸው ባልኮለናችሁም ነበር፣ የሰው ልጅ የሰንበት ጌታ ነውና አለ። ደቀ መዛሙርቱን በከሰሱ ጊዜ ነው፣ በሰንበት እሸት ቀጠፉ ብለው በከሰሱ ጊዜ ነው ጌታችን ይሄንን ያስተማረው ይሄንን የተናገረው። እና ከዚህ ምዕራፍ ቀደም ብለን ስናነብ ዳዊት ወደ መቅደስ ገብቶ ካህናት ብቻ የሚመገቡት ያን ተረፈ መስዋዕቱን ከሱ ጋር ያሉ ሰዎች ስለተራቡ እንደመገባቸው እንደተመገበ ኃጢአትም እንዳልሆነባቸው እንደዚሁም ደግሞ ፍራትና ወጉን በማጥበቅ የታመመ ሰው በሰንበት ባለመፈወስ እግዚአብሔርን ደስ እንደማይለው እግዚአብሔር ምሕረትን እንደሚወድ የነፍስ ስራ መስራት፣ የተራበ ማብላትን፣ የተጠማ ማጠጣትን፣ የታመመን ጸልዮ ቅባ ቅዱስ ቀብቶ በጸበል አጥምቆ መፈወስን ይሄን በተመለከተ በሰንበት መልካም ስራ እንዲሰራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዞ ነግሯቸዋል፣ አስተምሯቸዋል ማለት ነው። ቤተክርስቲያናችን ቀዳሚት ሰንበትን ወይም ቅዳሜንና ሰንበተ ክርስቲያንን ዕለተ እሑድን በአንድ ክብር ሳታበላልጥ ታከብራለች። ምክንያቱም በዚች በዕለተ ቀዳሚት ቅድም እንዳልኳችሁ እሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት በየወገን ሲቆጠር 22 ስነ ፍጥረት ፈጥሮ ማህበ አልቦ ሀበቦ ግብር የሚግብር ፈጥሮ ከፍጥረትን ከመፍጠር ያረፈባት ዕለት ስለሆነች ቀዳሚት ሰንበትን በቅዳሴ በስጋው ደግሞ ታከብራለች ቤተክርስቲያን። እንዲሁ ደግሞ ዕለተ እሑድ ወይም ሰንበተ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደባት በዚች ቀን ደግሞ ሙቶ የተነሳባት በዚች ቀን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የጽድቅ መንፈስን ጰራቅሊጦስን የላከባት በአጠቃላይ የነፍስ የማዳኑን ስራ ሁሉ የፈጸመባት በዚች ዕለት ስለሆነ የነፍስ ድነት የሐዲስ ኪዳን የነፍስ ድነት የተሰራባት ዕለት ስለሆነች በዚችም ሰንበተ ክርስቲያን በእሑድ በዚያችን በቀዳሚት ሰንበት በቅዳሜ ማለት ነው በሁለቱም ትልቅ ስራ የሰራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሳታበላልጥ በአንድ ክብር ታከብራለች ማለት ነው። ቅዱስ ያሬድም የዚችን ዕለት ክብር ሰላም እንዳላት ፍቅር ያላት በረከት ያላት ዕለት መሆኗን ሲነግረን ሲያስተምረን የእግዚአብሔርን ቸርነት በመዝሙሩ ሲገልጥ እንዲህ ብሎ ነው የጀመረ። ክርስቶስ ሰራ ሰንበተ ወጸገወነ ዕረፍተ ከመ ንትፈሳህ ህቡረ አይጻላተ ወይን ጸገዩ ቀንሞስ ተረየ ሰለሞን ጥቀ ይለብስ ከመ አሐዱ እምእሉ። ክርስቶስ ሰንበትን ሰራ ዕረፍትንም ሰጠን በሱ ደስ እንሰኝ ዘንድ በዕለተ ሰንበት ደስ እንሰኝ ዘንድ የሥጋ ስራ ሳይሆን የነፍስ ስራ እንሰራ ዘንድ እግዚአብሔር ይህንን አደለን። ወይን አፈራ ቀንሞስም አፈራ አበበ
ሰሎሞን እንኳን ከነኚህ ከአንዱ ጽጌያት ወይም ደግሞ ከአንዱ እጽዋት ከባህሪያቸው እንደሚለብሱ እርሱ እንኳን እንደዚህ አልለበሰም። እግዚአብሔር አምላክ እንግዲህ እንዲህ አድርጎ ያለብሰናል፣ እንዲህ አድርጎ ያከብረናል ማለት ነው። አንዳንድ ሰዎች በሩጫ ወይም ደግሞ በተለያየ ነገር የሚሞላ ይመስላቸዋል። የሰንበትን ቀን ስለው በዚህ ቀን የሚሞላ ይመስላቸዋል። ግን አይደለም። እግዚአብሔር ልጅ እግዚአብሔር ካልባረከው የሚሆን ነገር የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ እንዲህ አለ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራ አይከቱምም፣ የሰማይ አባታችሁን ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትኑም። ነገር ግን እላችኋለሁ ሰሎሞን እንኳን በክብር ሁሉ ከነዚህ እንዳንዱ አልለበሰም ይለናል። እንግዲህ ሰንበትን በመሻር በረከት አናገኝም። አምላካችን ያለን አትጨነቁ ነው። አትጨነቁ፣ ለኔ ተገዙ፣ ሌላ አምልኩ፣ ሌላ ሁሉ ይጨመርላችኋል ነው ያለው። እሱን ልናመልክ ያስፈልጋል። ወደ ሰማይ አዋፍ ተመልከቱ፣ እነኛ አይዘሩም አያጭዱም አይከምሩም አይወቁም በጎተራ አይከቱም፣ የሰማይ አባታቸው ይመግባቸዋል ነው ያለው። እና ይሄ ማለት እንደዚህ ስራ ያስፈልግ ማለት ነው አይደለም። አያጭዱም አለ እንጂ አይወቁም አይዘሩም አለ እንጂ አይበሩም አላለም። ይበራሉ። ሲበሩ እግዚአብሔርን ተማምነው ነው እግዚአብሔር ምግብ ያዘጋጅላቸዋል። እኛም በጸሎት በእምነት የምንሰራው ስራ እግዚአብሔር አምላክ ይባርክልናል። በአምልኮ የምናደርገው ደሞዝ፣ አስራት በኩራት የምናወጣበትን ደሞዝ፣ ጸልየን የምንበላውን ማዕድ እግዚአብሔር አምላክ ይባርከዋል። እግዚአብሔር ስለዚህ እኛ ለእግዚአብሔር ለሕጉ ለትእዛዙ ስንገዛ ሁሉ ነገር ይጨመርልናል፣ ይባርክልናል። የሁሉ ነገር ማሰሪያ ፍቅር ነውና ይህንን የሬዲዮ ትምህርት የአብሲኒያ ሬዲዮ ትምህርት የምትሰሙ ልጆቼ እርስ በርሳችሁ ተዋደዱ፣ ኃጢአታችሁን አትሸፋፈኑ፣ ለአባቶቻችሁ ኃጢአታችሁን ንገሩ፣ ለመምህራን ንስሐዎቻችሁ ንገሩ። ኃጢአቱን የሚሸሽግ አይለማም፣ ኃጢአቱን የሚናዘዛት ግን እሱ ነፍሱን ያድናታል። ንስሐ ግቡ፣ ስጋ ወደሙን ተቀበሉ። ስጋ ወደሙ የሚያስፈልገው ለኃጢአተኛ ነው፣ ለበደለኛ ነው። ይሄን ልታውቁ ያስፈልጋል። ንጹህ ከሆን ኃጢአት ከሌለብን ታዲያ ስጋ ወደሙን ያደርጋል። በቅዱሳን መላእክት እኮ ስጋ ወደሙ ያስፈልጋቸው ንጹሃን ስለሆኑ ኃጢአት ስለሌለባቸው እነሱ እኮ አይቀበሉትም። ስጋ ወደሙን ጥሎ የሄደ ሰጥቶ የሄደ ጌታችን አምላካችን መድኃኒታችን ስለኛ ነው። ኃጢአታችንን አምነን ብቻ በደላችንን አምነን ብቻ ከኃጢአታችን ይቅር እንዲለን መንፈሳዊ ኃይልና በረከት እንዲሰጠን ኃጢአታችንን ተናዘን ይሄን ስጋ ወደሙን እንቀበል ያስፈልጋል። አንዳንድ ጊዜ እንዴት ሳልበቃ እንዴት በዚህ እድሜ እንዴት እንምንላለን? ስጋ ወደሙ በማንኛውም እድሜ ክልል ያለ ሰው ሊቀበለው ይችላል። ኃጢአት ብቻ ለመስራት ነው። ኃጢአትም ደግሞ ከተሰራ ንስሐ መግባት ነው። ንስሐ ከሚደገሙ ቤተክርስቲያን ምስጢራት አንዱ ነው እና ኃጢአት ብንሰራ ደጋግመን ንስሐ እንገባለን። የሚደገሙ ምስጢራት ይስተናሉ፣ የማይደገሙ አሉ። ከሚደገሙ ምስጢራት ውስጥ አንዱ ንስሐ ነውና ተጋጠባ ራሳችንን ያስመረመርን ከእግዚአብሔር ጋር ልንኖር ያስፈልጋል። እንግዲህ እግዚአብሔር ልጆች ዛሬ የሚዘመረው መዝሙር ዛሬ የሚነበበው ወንጌል ይሄ ነውና ይሄን ወደ የምታደምጡ ቤተክርስቲያናችን አንዲት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ የጸጋ ግምጃ ቤት ናትና ምንም እዚህም እዛም ብንሆን አንድ አምልኮ ነውና የምናመልከው በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበከው ምስራት የሚነበበው ወንጌል የሚዘመረው የአየር ዝማሬ አንድ ስለሆነ መንፈስ ቅዱስ እንደዚህ አርጎ አንድ አርጎ የሚመራት የሚያስተዳድራት ስለሆነ እንግዲህ እግዚአብሔር ልጆች ልንበረታ ያስፈልጋል። ቤተክርስቲያን ልንበረታ ያስፈልጋል። ሰንበትን ልናከብር ልንቀድስ ያስፈልጋል። ሰንበትን ስናከብር ስንቀድስ እንባረካለን። የሰማይ አምላክ ሁላችንንም ይባርከን። የሰማይ አምላክ ሁላችንንም ይቀድሰን። አንድነት ፍቅር ይስጠን። ተሰዳችሁ በሰው ሀገር የምትኖሩ እግዚአብሔር አምላክ በቅዱስ ሀገራችን ኢትዮጵያ ያብቃችሁ። እግዚአብሔር አምላክ ጉልበታችሁን ያበርታላችሁ፣ ያጠንክርላችሁ።
ለሰውነታችሁ ጤንነት ለገንዘባችሁ ረድኤት በረከት አምላክ ያድል። ገንዘብ ብላችሁ ተፈዳችሁ ቤተሰብ ረዳለ ብላችሁ በባዕድ ሀገር አላችሁና የወጣችሁበትን ዓላማ እግዚአብሔር አሳክቶላችሁ ተደስታችሁ እንድትኖሩ የእመቤቴ የቅድስት ድንግል ማርያም አማላጅነት የቅዱስ ሚካኤል የቅዱስ ገብርኤል የቅዱስ ሩፋኤል ተራዳኢነት የቅዱሳን አባቶቻችን በረከት ሁሉ ከሁላችን ጋር ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን አሜን አሜን። እግዚአብሔር ይስጥልን አባታችን ቃለ ሕይወት ያሰማልን። በጣም ነው በአድማጮች ስም የማመሰግነው። እግዚአብሔር ይስጥልን። እንደው አባታችን ከመለያየታችን በፊት እስቲ እንደው እንዴት ነው የአባታችን የመምህር ግርማን ጉዳይ እንዴት ነው የሚመለከቱት? ሁኔታዎች እንዴት ናቸው? ባኮተን እንግዲህ አባታችን ራስ መንገራት መምህር ግርማ ያው ባለፈው አሁን ቀርበዋል። እንግዲህ አልጨረስኩም ምርመራ አልጨረስኩምና ብሎ ሌላ ቀጠሮ የተቀጠረው ምንድነው እሳቸው ያስተማሩን ትልቅ የውጊያ ስልት አለ። ጠላታችን ዲያብሎስ ያመጣው ነገር ነው። ህሊናችንን ለመክፈል ሐሳባችንን ለመስረቅ። ምክንያቱም ጸሎት እሳት ነው፣ ዲያብሎስን ያቃጥለዋል። ጸሎት ጦር ነው፣ ዲያብሎስን ይወጋዋል። ጸሎት ትልቅ መንፈሳዊ መሳሪያ ነው፣ ለስጋ ለነፍስም ትልቅ ነገር ነው። ስለዚህ ይሄንን ደግሞ የውጊያ ስልት ይሄንን ህይወት ደግሞ በግልጽ ያሳዩን በግልጽ የነገሩን ታላቅ አባት ናቸውና አሁን ሁላችንም ሐሳባችን መንፈሳችን ወደሳቸው ተጠምዶ እያሰብን እየተናደድን ጸሎት እንዳንጸልይ ሊከለክለን ያመጣው ስልት እንደሆነ ተረድተናል። እኛ አሁን በመላው ዓለም ያለነው የቤተክርስቲያን ልጆች የእሳቸው ልጆች በጸሎት ከማሰብ ውጪ የእግዚአብሔር ፈቃድ ነው። ሁሉም ሐዋርያት እና ቅዱስ ጴጥሮስ እና ቅዱስ ጳውሎስ የእግዚአብሔር አገልጋይ የሆነ ሁሉ በዚህ ፈተና ውስጥ አልፈዋል። ወደፊትም ያልፋሉ። ይሄው አሁንም እያለፉ ነው። እኔ በዓለም ያላችሁ መከራ አለባችሁ እኮ ነው። ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ ምን አደረገ? እስቲ የሰራው በደል ምንድነው? እስቲ እኮ አምላክ ነው። በአፉ ሐሰት በሰውነቱ ርኩሰት አልተገኘበትም። በእጁ ስርቆት አልተገኘበትም። የፈወሰ አዳነ። 5000 ገበያ ሕዝብ አጠገበ። የነፍስ ሕግ ርትዕት ሕግ ወንጌልን ሰራ። ግን ዓለም ያለው ምን ነው? ስቀለው እኮ ነው። ይህችንም ማለት እንዴ በኔ ዘርጡ ስጋ ተዋህጄ ለአድነ በመጣው በኔ በመለኮት ስጋ እንደተዋህዶ ባህሪ አምላክ ይሄን ያክል ጨከኑ በደረቁማ በሩቅ ወይሽማ እንዴት ይላል። ክርስቶስን የተለበሱ ክርስቶስን የተከተሉ መስቀል የተከተሉማ ሲሰደዱ ሲገረፉ ሲታሰሩ በሐሰት ሲመሰከርባቸው ያለ ወንጀላቸው ወንጀለኞች ሲባሉ ይላቸዋል። ከዓለም ይጠብቁት ነውና እግዚአብሔር ጸጋ ይሰጣቸዋልና አሁን እሳቸውን ያውቁታል። ምንድነው እንደው ማለት እንዴት ነው እንደው ምን ይነራል ሲላቸው እኔማ እንዳባቶቼ ሳይሆን እንዳድነ ትንሽ ወንጌል ሰበኩና ወጋየሁ ዘልልኝ ይላል። ወጋየሁ ነው። እሳቸው ምንም አልመሰላቸው። ፊታቸው ብሩህ ነው። ደስተኛ ናቸው። ከመጣው ሰው ጋር ይገናኛሉና ጥሩ ነው። እውነቱ ይወጣ የህግ ከለላ ስር ነው ያሉት። ምንም ችግር የለም። ሊናችሁ ግን ተከፍሎ ተስፋ እንዳትቆርጡ ለእግዚአብሔር ከእንባ ጋር ከጸሎት ጋር ማሳሰብ ያስፈልጋል። ሌላ ነገር ውስጥ መግባት አያስፈልግም። ህግ ያለበት ሀገር ነው ያለነውና ችግር የለም። ህግ ይገታል፣ ህግ ይፈጽመዋል። ምንም በዚህ ያታስቡ። እናንተ በጸሎት በርቱ፣ በጸሎት ቆዩ። ሱባኤ መልሳለ፣ ጸሎት መልሳለ። እግዚአብሔር እንደማይሰማ ግን ይላል አይምሰላችሁ። እግዚአብሔር ይሰማል፣ እግዚአብሔር ይመልሳል። ነገ ከነገ ወዲያ ደግሞ ድንቅ ነገር ያሰማናል። ይሄ የሚገኘው በእምነት ጸሎት ነውና በርቱ ነው ብላችሁ አይዟችሁ ልጆች በርቱ። ምንም ማለት አይደለም። ተጽናኑ ነው ማለት። መልካም አባታችን በጣም ነው ማመሰግነው። ሊቀ ሕሩያን ኒቆዲሞስ ማለት በዚህ ሌሊት እንግዲህ ጊዜውን ወስደው ለአድማጮቻችን ይህን ጣፋጭ ትምህርት ስላስተማሩ በእውነት አመሰግናለሁ። እግዚአብሔር ይስጥልን አባታችን። እንግዲህ ምናልባት ሳምንትም ወደ እርሶ ጋር እመጣለሁኝ። የሳምንት ሳይበለን እንግዲህ መምጣት አይቀርም። ሳምንትም
እግዚአብሔር ይባርክ እግዚአብሔር ይቀድስ አንተንም ጓደኛህን መላኩንም ይሄንን ቃል እግዚአብሔር ለሰው ማስተላለፍ ትልቅ ስራ ነውና በርቱ ልጆቼ እግዚአብሔር አምላክ በሰማይ መንግስቱን በምድር ጽድቁን ያወርሳችሁ በርቱ ከእናንተ ጋር ከኔ ጋር ከመላው የዓለም ህዝብ ጋር እግዚአብሔር ይሁን እግዚአብሔር ያለበት ሁላችን ይጠብቀን አመሰግናለሁ አሜን እሺ አባታችን ሰላም ይደሩ እንግዲህ ደህና ይደሩ አሜን ደህና ይሁኑ ክብራትና ክብራን አድማጮች እንግዲህ እንዳዳመጣችሁት ሊቀ ሕሩያን ኒቆዲሞስ ማለም የመምህርን መልእክት ተናግረዋል ወጋየሁ በልልኝ ብለዋል መምህር ያን መልእክትን ያስተላለፉት እንግዲህ አባታችንም ቅድም እንደተናገሩት በመጸለይ ከእግዚአብሔር ጋር እንግዲህ በመቅረብ ለመምህር አስፈላጊውን ነገር ሁሉ ማድረግ እንደሚቻል መጸለይ ያስፈልጋል በእግዚአብሔር ፊት መንበርከክ መስገድ ያስፈልጋል ይሄ ነው ቅድም ገልጬላችኋለሁ አሁን ሊቀ ሕሩያን ኒቆዲሞስ አባታችንም ይሄንን ነው የደገሙትና ይሄንን ነው ማድረግ ነው እግዚአብሔር ታላቅ ነው የሚቀጥለው ሳምንት መልካም ነገር እንሰማለን የሚል እምነት ነው ያለኝ እንግዲህ እኔም ዝግጅቴ በዚህ ሊጠናቀቅ ነው ውድ አድማጮች በሚቀጥለው ሳምንት እንግዲህ ቀደም ብዬ ገለጽኩላችሁ ጉዳይ አለ ይሄ የድርቁን ሁኔታ በምን መልኩ ልንሳተፍበት እንችላለን ይሄን የወገኖቻችንን ችግር ማቅረፍ መቻል ደግሞ ክርስቲያናዊና ከኛ የሚጠበቅ ተግባር ነው ብያችኋለሁ እና ይሄንን በምን መልኩ ማድረግ እንችላለን የሚለውን የሚቀጥለው ሳምንት አንድ የተቀናጀ ነገር ይዤ እቀርባለሁ የሚል እምነት ነው ያለኝ አያልቅበት ተሾመነኝ ሰላምና ጤና ከእናንተ ጋር ይሁን አመሰግናለሁ አድማጮች የሳምንት ሳይበለን ቅዱስ ዳዊት አንደበቴን ይቅርታ አድማጮች አስፈላጊ ጥያቄ ካላችሁ አስፈላጊ የሆነ ጥያቄ ካላችሁ በ202 664 9991 ላይ ልደውሉልኝ ትችላላችሁ ምሕረት በኔ ላይ ዘላለም ነውና ምስክር አልሻም እንድዘምርልን ይቀሰቅሰኛል ፍቅርና ምሕረት እስካና እስክደቅ እንቅልፍ አይኖች ስብሖ ልበል መቅደስ ገብቼ ከተጠራ ከተሰጠለት ስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና እንደ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ይባቤ ጌታ ለፍልይ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ከሰው ህግና ወግ ወይም ስርዓት ወይም ደግሞ ከማይረባ ትምህርት እንድንጠበቅ ራሱ አዘዘን ራይታችን ኢየሱስ አዘዘን በሰንበት ቀን የነፍስ ስራ እንድንሰራ መልካም የነፍስ ስራ እንድንሰራ አዘዘን ጌታችን ራሱን ደግሞ የሰንበት ጌታዋ እንደሆነ ነገረን በማቴዎስ ወንጌል በምዕራፍ 12 ከቁጥር 6 እስከ 8 ስንመለከት ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ ያለ አለ ከመቅደስ የሚበልጥ ከዚህ ያለ ማለት ራሱን ነው ምሕረቱን እወዳለሁ መስዋዕቱንም አይደለም ያለው ምን እንደሆነ ብታውቁት ኃጢአት የሌለባቸው ባልኮናችሁም ነበር የሰው ልጅ የሰንበት ጌታ ነውና አለ ደቀ መዛሙርቱን በከሰሱ ጊዜ ነው በሰንበት እሸት ቀጠፉ ብለው በከሰሱ ጊዜ ነው ጌታችን ይሄንን ያስተማረው ይሄንን የተናገረው እና ከዚህ ምዕራፍ ቀለም ብለን ስናነብ ዳዊት ወደ መቅደስ ገብቶ ካህናት ብቻ የሚመገቡት ያን ተረፈ መስዋዕቱን ከሱ ጋር ያሉ ሰዎች ስለተራቡ እንደመገባቸው እንደተመገበ ኃጢአትም እንዳልሆነባቸው እንደዚሁም ደግሞ ፍራትና ወጉን በማጥበቅ የታመመ ሰው በሰንበት ባለመፈወስ እግዚአብሔር ደስ እንደማይለው
እግዚአብሔር ምሕረትን እንደሚወድ የነፍስ ስራ መስራት፣ የተራበ ማብላትን፣ የተጠማ ማጠጣትን፣ የታመመን ጸልዮ ቅባ ቅዱስ ቀብቶ በጸበል አጥምቆ መፈወስን ይሄን በተመለከተ በሰንበት መልካም ስራ እንዲሰራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አዞ ነግሯቸዋል፣ አስተምሯቸዋል ማለት ነው። ቤተክርስቲያናችን ቀዳሚት ሰንበት ወይም ቅዳሜንና ሰንበተ ክርስቲያንን ዕለተ እሑድን በአንድ ክብር ሳታበላልጥ ታከብራለች። ምክንያቱም በዚች በዕለተ ቀዳሚት ቅድም እንዳልኳችሁ እሑድ ጀምሮ እስከ ዓርብ 22 ስነ ፍጥረት በየወገን ሲቆጠር 22 ስነ ፍጥረት ፈጥሮ ማህበ አልቦ ሀበቦ ግብር የሚግብር ፈጥሮ ከፍጥረትን ከመፍጠር ያረፈባት ዕለት ስለሆነች ቀዳሚት ሰንበትን በቅዳሴ በስጋው ደግሞ ታከብራለች ቤተክርስቲያን። እንዲሁ ደግሞ ዕለተ እሑድ ወይም ሰንበተ ክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደባት በዚች ቀን ደግሞ ሙቶ የተነሳባት በዚች ቀን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የጽድቅ መንፈስን ጰራቅሊጦስን የላከባት በአጠቃላይ የነፍስ የማዳኑን ስራ ሁሉ የፈጸመባት በዚች ዕለት ስለሆነ የነፍስ ድነት የአዲስ ኪዳን የነፍስ ድነት የተሰራባት ዕለት ስለሆነች በዚችም ሰንበተ ክርስቲያን በእሑድ በዚያችን በቀዳሚት ሰንበት በቅዳሜ ማለት ነው በሁለቱም ትልቅ ስራ የሰራ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሳታበላልጥ በአንድ ክብር ታከብራለች ማለት ነው። ቅዱስ ያሬድም የዚችን ዕለት ክብር ሰላም እንዳላት ፍቅር ያላት በረከት ያላት ዕለት መሆኗን ሲነግረን ሲያስተምረን የእግዚአብሔርን ቸርነት በመዝሙሩ ሲገልጥ እንዲህ ብሎ ነው የጀመረ። ክርስቶስ ሰራ ሰንበተ ወጸገወነ ዕረፍተ ከመ ንትፈሳህ ህቡረ አይጣላተ ወይን ጸገዩ ቀንሞስ ተረየ ሰለሞን ጥቀ ይለብስ ከመ አሐዱ እምእሉ። ክርስቶስ ሰንበትን ሰራ ዕረፍትንም ሰጠን በሱ ደስ እንሰኝ ዘንድ በዕለተ ሰንበት ደስ እንሰኝ ዘንድ የሥጋ ስራ ሳይሆን የነፍስ ስራ እንሰራ ዘንድ እግዚአብሔር ይህንን አደለን። ወይም አፈራ ቀንሞስም አፈራ አበበ። ሰሎሞን እንኳን ከነኚህ ከአንዱ ጽጌያት ወይም ደግሞ ከአንዱ እጽዋት ከባህሪያቸው እንደሚለብሱ እርሱ እንኳን እንደዚህ አልለበሰም። እግዚአብሔር አምላክ እንግዲህ እንዲህ አድርጎ ያለብሰናል፣ እንዲህ አድርጎ ያከብረናል ማለት ነው። አንዳንድ ሰዎች በሩጫ ወይም ደግሞ በተለያየ ነገር የሚሞላ ይመስላቸዋል። የሰንበትን ቀን ችለው በዚህ ቀን የሚሞላ ይመስላቸዋል። ግን አይደለም። እግዚአብሔር ልጅ እግዚአብሔር ካልባረከው የሚሆን ነገር የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ እንዲህ አለ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትን ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራ አይከቱምም፣ የሰማይ አባታችሁን ይመግባችኋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትኑም። ነገር ግን እላችኋለሁ ሰሎሞን እንኳን በክብር ሁሉ ከነዚህ እንዳንዱ አልለበሰም ይለናል። እንግዲህ ሰንበትን በመሻር በረከት አናገኝም። አምላካችን ያለን አትጨነቁ ነው። አትጨነቁ፣ ለኔ ተገዙ፣ ሌላ አምልኩ፣ ሌላ ሁሉ ይጨመርላችኋል ነው ያለው። እሱን ልናመልክ ያስፈልጋል። ወደ ሰማይ አዋፍ ተመልከቱ፣ እነኛ አይዘሩም፣ አያጭዱም፣ አይከምሩም፣ አይወቁም፣ በጎተራ አይከቱም፣ የሰማይ አባታቸው ይመግባቸዋል ነው ያለው። እና ይሄ ማለት እንደዚህ ስል ስራ ያስፈልግ ማለት ደግሞ አይደለም። አያጭዱም አለ እንጂ አይወቁም፣ አይዘሩም አለ እንጂ አይበሩም አላለም። ይበራሉ።
ሲበሩ እግዚአብሔርን ተማምነው ነው እግዚአብሔር ምግብ ያዘጋጅላቸዋል። እኛም በጸሎት በእምነት የምንሰራው ስራ እግዚአብሔር አምላክ ይባርክልናል። በአምልኮ የምናደርገው ደግሞ አስራት በኩራት የምናወጣበትን ደግሞ ጸልየን የምንበላውን ማዕድ እግዚአብሔር አምላክ ይባርከዋል። እግዚአብሔር ስለዚህ እኛ ለእግዚአብሔር ለሕጉ ለትእዛዙ ስንገዛ ሁሉ ነገር ይጨመርልናል፣ ይባርክልናል። የሁሉ ነገር ማሰሪያ ፍቅር ነውና ይህንን የሬዲዮ ትምህርት የአብሲኒያ ሬዲዮ ትምህርት የምትሰሙ ልጆቼ እርስ በርሳችሁ ተዋደዱ፣ ኃጢአታችሁን አትሸፋፈኑ፣ ለአባቶቻችሁ ኃጢአታችሁን ንገሩ፣ ለመምህራን ንስሐዎቻችሁ ንገሩ። ኃጢአቱን የሚሸሽግ አይለማም፣ ኃጢአቱን የሚናዘዛት ግን እሱ ነፍሱን ያድናታል። ንስሐ ግቡ፣ ስጋው ደግሞ ተቀበሉ። ስጋው ደግሞ የሚያስፈልገው ለኃጢአተኛ ነው፣ ለበደለኛ ነው። ይሄን ልታውቁ ያስፈልጋል። ንጹህ ከሆን ኃጢአት ከሌለብን ታዲያ ስጋው ደግሞ ያደርጋል። በቅዱሳን መላእክት እኮ ስጋው ደግሞ ያስፈልጋቸው ንጹሃን ስለሆኑ ኃጢአት ስለሌለባቸው እነሱ እኮ አይቀበሉትም። ስጋው ደግሞ ጥሎ የሄደ ሰጥቶ የሄደ ጌታችን አምላካችን መድኃኒታችን ስለኛ ነው። ኃጢአታችንን አምነን ብቻ በደላችንን አምነን ብቻ ከኃጢአታችን ይቅር እንዲለን መንፈሳዊ ኃይልና በረከት እንዲሰጠን ኃጢአታችንን ተናዘን ይሄን ስጋው ደግሞ እንቀበል ያስፈልጋል። አንዳንድ ጊዜ እንዴት ሳልበቃ እንዴት በዚህ እድሜ እንዴት እንምንላለን። ስጋው ደግሞ በማንኛውም እድሜ ስለያለፈው ይቀበለው ይችላል። አዎ ኃጢአት ብቻ ለመስራት ነው። ኃጢአትም ደግሞ ከተሰራ ንስሐ መግባት ነው። ንስሐ ከሚደገሙ ቤተክርስቲያን ምስጢራት አንዱ ነው እና ኃጢአት ብንሰራ ደጋግመን ንስሐ እንገባለን። የሚደገሙ ምስጢራት ይስተናሉ፣ የማይደገሙ አሉ። ከሚደገሙ ምስጢራት ውስጥ አንዱ ንስሐ ነውና ተጋጠባ ራሳችንን ያስመረምረን ከእግዚአብሔር ጋር ልንኖር ያስፈልጋል። እንግዲህ እግዚአብሔር ልጆች ዛሬ የሚዘመረው መዝሙር ዛሬ የሚነበበው ወንጌል ይሄ ነውና ይሄን ወደ የምታደምጡ ቤተክርስቲያናችን አንዲት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት፣ ሐዋርያዊት ናት፣ የጸጋ ግምጃ ቤት ናትና ምንም እዚህም እዛም ብንሆን አንድ አምልኮ ነውና የምናመልከው በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰበከው ምስራት የሚነበበው ወንጌል የሚዘመረው የአየር ዝማሬ አንድ ስለሆነ መንፈስ ቅዱስ እንደዚህ አርጎ አንድ አርጎ የሚተሰልስን ማክሰኞን ትመስላለች አለ። በዕለተ ሰሉስ ተታብቁል ምድር አበል ማለሳይር ዘይዘራ ደዘሩ ወደዘመዱ ወደ አራያሁ ወደ አምሳሊሁ ባለ ጊዜ በእጅ የሚለቀሙ አትክልት፣ በማጭድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ እጽዋት ለሥጋውያን ምግብ የሚሆኑ ተገኝተዋል። ከመቤታችንም ለመንፈሳውያን ምእመናን የዘላለም ሕይወት የሚሰጥ መንፈሳዊ ምግብ ሥጋው ደግሞ ተገኝቷል። የእሳት ባህርን የሚያሻግር የዘላለም ሕይወትን የሚያወርስ በጸጋ ላይ ጸጋ በክብር ላይ ክብር የሚጨምር በውስጣችን ውስጥ አብሮን የተወለደ ርኩስ መንፈስ ከእናት ከአባት የመጣ የዓይነ ጥላ የዛር መንፈስን የሚያስቀር ዲያብሎስን የሚያስጨንቅ የእግዚአብሔር ልጅ አማናዊ ሥጋው ደግሞ ከቅድስት ድንግል ማርያም ተገኝቷል። እሱ መለኮት ነው። ሥጋም ደምም ነፍስም የለው። እሱ መንፈስ ነው። የሚመለከው መንፈስ ነው። እኛን ሊያድን በወደደ ጊዜ እኛን ሊያድን በፈቀደ ጊዜ ንጹህ ማደሪያ ፈልጎ ከሰው ወገን ኃጢአት ያልተቀባት በደል ያላሳደፋት መንፈስ ቅዱስ ከእናቷ ማህፀን ጀምሮ የጠበቃት ቅድስት ድንግል ማርያምን አገኘ። እግዚአብሔር አራቱን ማዕዘን ምሳር ማለት ሰሞን ደቡብን ተመለከተ፣ አሻተተ፣ ያንቺን መዓዛ ወደደ። እንዳንቺ ያለ አላገኘም። አንቺን ለእናትነት በቅተሽ ያገኝሽ አብ የሚወደው ልጁን ወልድን ወደ አንቺ ላከ ብሎ አባ ሕርያቆስ እንዳመሰገናት ከእርሷ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ አምላካችን መስዋዕት ሆኖ እንካችሁ ይሄን ሥጋዬን ከድንግል የነሳሁትን ብሉ ጠጡ የዘላለም ሕይወት ይሆናችሁ ብሎ ሰጥቶናል። በማቴዎስ በዮሐንስ ወንጌል ከምዕራፍ 6 ጀምሮ ስናነብ የሥጋው ደሙን ክብርና አምላካዊ መሆኑን እንመለከታለን። ከዚህ በተረፈ ምን አለ? በካይበ ትመስል ምኪ ማርያም ዕለተ ሣልስተ ወራቢተ ደግሞ አሁንም ዕለተ ረቡዕ ትመስላለች አለ። በዕለተ ረቡዕ ለይቁሙ ብርሃናት ለደቀ ሰማይ ባለ ጊዜ ለሥጋውያን ምግብ የሚሆኑ
ከመሬታችንም የሰው ልጅ ከነፍስና ከስጋ ጨለማ የዳነበት እውነተኛው ብርሃን ኢየሱስ ክርስቶስ ተገኝቷል ወይም ተወልዷል። ብርሃን ዘበአማን ዘያበር ነው ሁሉ ለእላይ ነብሩ ሳለ በእንተ ተፈጥሮ ሰመጣ ይቆስጣለ ብሎ ቅዱስ ኤፍሬም ጌታችንን ባመሰገነበት በሰኞ ውዳሴ ማርያም ብሰጡ እንዳመሰገናት በዚህ እንረዳለን። አሁን ደግሞ በሰባተኛው ቀን ተመሳሳይ ጋር ተሰረተ ተመሳሳይ በሰባተኛው ዓመት በዕለተ ቀዳሚት ስጋዊ ረፍት ተገኝቷል። ወአይረፈ እግዚአብሔር ኩሉ ዛሃበ ይግበር እንዲል በመሬታችንም የስጋና የነፍስ ረፍት የሰጠን ከዲያብሎስ ግርማ ከሲኦል ጨለማ ከገሃነመ እሳት ያወጣን ወደ ቀደመ ክብራችን ወደ ልጅነት ወደ ቀደመ ቦታችን ወደ ገነት የመለሰን ያስገባን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ረፍት ሰጥቶ በነፍስ በስጋ ቤዛ ሆኖን አራያ ሆኖን አድኖናል ማለት ነው። በስም አጠራሩ ክብር ምስጋና ይግባው። ረፍተ ስጋ ረፍተ ነፍስ እንግዲህ የሰጠን መድኃኔ ዓለም ክርስቶስ ልጇ ነው። ምክንያቱም ዓለሙን ያስታረቀ ይቅር ያለ ሩይ ማይከለ ፈጣሪ ወሰብ ማይከለ እግዚአብሔር ወሰብ ሆኖ መስዋዕት ሆኖ ራሱን አባቱ የተወደደ መስዋዕት አድርጎ አቅርቦ ዓለሙን በደሙ ያነጻ አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ የነፍስ ረፍት የስጋ ረፍት ሰጠን። ከዲያብሎስ ቁራኝነት ያላቀቀ ከመንጸፈ ደይን ከሙስና መቃብር ከሲኦል ያዳነን የታደገን እርሱ ነው ማለት ነው። እንግዲህ ሊቃውንት በብዙ ክብር እችን ዕለተ ሰንበት በከመቤታችን ጋር በመሰል በምስጋና ገልጠዋታል። በመኃልየ ጽጌ አሁንም አባ ዘደግር በደረሰ ላይ በከመይዲ መጽሐፍ ማይከለ ፈጣሪ ፍጡራን ለዕረፍት በኮንቺ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን እመቤታችንን ሰንበተ ሰንበታት ብርሃን የተጎናጸፍሽ ብርሃን ያለሽ ዕለት ነች። ይህቺ የገነት ጊዜ ዛጋ በአንቺ የገነት ጻድቃን ደስ ይሰኛል በአንቺ ዕረፍት አግኝተዋልና በልጅሽ ድነዋልና እንደዚሁ ደግሞ ወብክ የወጡ ኃጥአን በአንቺ ደግሞ በዕለተ ሰንበት ኃጥአን ከመከራ ያርፋሉ ይወጣሉ ብሎ እንግዲህ ደራሲው አመስግኗታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እችን ሰንበትን አክብሯታል። ለኛ አብነት ለመሆን ወደ ቤተ ምኩራብ በመሄድ ምሳሌ አብነት ሆኖናል። በሉቃስ ወንጌል በምዕራፍ 4 ቁጥር 16 ላይ ስንመለከት ወደ አደገበትም ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይለናል። እንግዲህ በሰንበት ቤተ ክርስቲያን መሄድ እንዳለብን ክርስቶስ አብነት ሆኖ አሳይቶናል። አሁን ስንመለከት ስናይ ልጆቻችን ሆን ብለን የሰንበትን ቀን ጠብቀን ስጋዊ መዝናናት ወዳለበት ወይም ዓለማዊ ጭፈራ ወደሚዘወተርበት ዝሙት፣ ሺሻው፣ ጫቱ፣ ሲጋራው የተለያየ አደንዛዥ ዕፅ ወዳለበት ሄደን በዛ እረፍትና እርካታ የምናገኝ ይመስለናል። አይምሰላችሁ ወገኖች፣ እግዚአብሔር ልጆች ይሄንን ፕሮግራም የምታደምጡላችሁ በዚህ እረፍትና እርካታ ሰላም አይገኝም። በውስጣችን ውስጥ ላለው ጠላት ወይም ሰይጣን ወይም ደግሞ ርኩስ መንፈስ ግብር እየገበርነትና ራሳችንን እየገደልን ከመንፈሳዊ ሕይወት ራሳችንን እያራቀን እንደሆነ ልንገባ ያስፈልጋል፣ ልንረዳ ያስፈልጋል። ምክንያቱም ሁላችንም በሰንበት ቤተክርስቲያን ብንሄድ እንቀበሳለን፣ ቅድም ብያለሁ፣ እንባረካለን። ግን ይሄን በምላችሁ ሰዓት መዝናናት በስራ የደከመ አእምሮን ማሳረፍ አያስፈልግም ማለት አይደለም። ይሄ በፕሮግራም ሊሆን ይችላል። ግን ከሰባቱ ዕለታት አንዱ ቀን ዕለተ ሰንበት የእግዚአብሔር ነው። ይሄን እናውቅ ያስፈልጋል። ወይም ከምስጋና ከአምልኮ በኋላ ሌላውን ነገር ማድረግ ያስፈልጋል። ይሄን ማለት የቅድስናውን ስራ እየሰሩ ሰውነትን ነፍስን በማያረክስ ነገር ህሊናን ዘና ማድረግ
ትምህርት በሚሰጥ መልካም ነገር ከልጅ ጋር ከቤተሰብ ጋር መዝናናት ማሳለፍ ይቻላል እንጂ ከሌላ ከዲያብሎስ ጋር ግንኙነት ባለው ሶስት በሚያስይዝ ነገር ወይም ደግሞ ባልተገባ በዝሙት ስራ ባልተገባ ክፉ ነገር ራስን አዝናናለሁ ደስ አሰኛለሁ ማለት በውስጥ ያለ መንፈስ እንዳይቆጣና አብሮ ዝም ብሎ ተዋህዶ እንዲኖር ግብር ማቅረብና ከሱ ጋር መተባበር ስለሆነ እንደዚህ ያለውን አካሄድና ቆም ያስፈልጋል። ወደ ቤተ ክርስቲያን በሰንበት ሄድን አብነት ሆኖ ያሳየን ጌታችን ስለሆነ እኛም ክርስቲያኖች ከሆነ እውነተኛ ክርስቲያኖች ከሆነ የእሱ ተከታይ ክርስቲያን ማለት የክርስቶስ ተከታይ የክርስቶስ ደቀ መዝሙር ማለት ነውና እሱ የሰራውን ስራ ሰው ሆኖ ያሳየንን ሰው ሆኖ ያስተማረንን ስራ ልንሰራ ልናረግ ያስፈልጋል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአይሁድን የሰንበት አከባበር ተቃውመዋል። እነርሱ ቀኑ እንዲከበር ብቻ እሸት ከመቅጠር ድውይ ከመፈወስ የነፍስ ስራ ከመስራት ይከለከላሉ። እጃቸውን ከዘረጉ አጥፉ ከቆሙ የማያርፉ ሆነው የማይረባ የማይጠቅም ብዙ ሕግና ወግ ደንግገው ነበር የሚያከብሩት። ክርስቶስ በድህም ከብትህም በደጅህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ። እግዚአብሔር 6 ቀን ሰማይና ምድርን ባህርንም በባህር ውስጥ ያለባቸው ሁሉ ፍጥረት ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል ይላል። የሰንበትን ቀን እንግዲህ እንድናከብር ሁላችንም ታዘናል። እኛ ብቻ አይደለንም። በተለይ የቤት አስተዳዳሪዎች በቤታችን ውስጥ በስራ እንዲያግዙን በደሞዝ ተቀጥረው የሚሰሩ ሰራተኞች ሎሌህም ወይም ደግሞ ሰራተኛም ማለት ነው ከብትህም ሁሉም እንግዳም ሁሉ ይረፍ የተባለ በዚህ ሁላችንም ወደ ቤተ እግዚአብሔር ሄደን እግዚአብሔርን ልናመሰግን እግዚአብሔርን ልናከብር የእግዚአብሔርን በረከት የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ከቤቱ ልንጠግብ ያስፈልጋል። ዛሬ ላይ አንዳንድ ሰዎችን ስንመለከት ራሳቸው ብቻ ቤተ ክርስቲያን ወይም ደግሞ ወደ አምልኮ ስፍራ እየሄዱ በቤት በስራ የሚያገለግሏቸውን በደሞዝ የሚሰሩ ሰዎችን ጥለዋቸው ይሄዳሉ። ይህ አግባብ አይደለም፣ የክርስትና መርህ አይደለም። እነሱም አምልኮ ይፈልጋሉ ሰዎች ናቸውና በዚህ ምክንያት እነሱንም ይዘን ልጆቻችንን ይዘን እኛም ይዘን በቤታችን ያለ እንግዳም ካለ ያንን ይዘን አብረን ልናመልክ አብረን ስጋው ደሙን ልንቀበል አብረን ልንቀደስ አብረን ልንጸልይ ያስፈልጋል። የታዘዝነው ይሄን እንድናደርግ ነው። ይሄን ሳናደርግ ብንቀር እንግዲህ እንደ መጽሐፍ ቅዱሱ ትእዛዝ ያስወቅሰናል ማለት ነው። እንግዲህ ለሰው ከሥራ በኋላ እረፍት ያስፈልጋል። ሰንበት በእግዚአብሔርና በሰው መካከል የቃል ኪዳን ምልክት ነው። ምክንያቱም እርሱ ፈጥሮ ሰንበትን ቀድሶ ሰንበትን አክብሮ ያለን እሱ ስለሆነ የዘላለም ቃል ኪዳን የዘላለም ምልክት አድርጎ ሰጥቶናል። ምልክትነቱ በወዲያኛው ዓለም ከእግዚአብሔር ጋር መልካም ስራ ሰርተን አይን ያላያትን ጆሮ ያልሰማትን የሰው ልቡና ያላሰባትን ለባህሪ መድኃኔ ዓለም ክርስቶስ ለወዳጆቹ ያዘጋጃትን መንግስተ ሰማያትን ወርሰን በእረፍት ለዘላለም የምንኖርባት የዚያችን መንግስተ ሰማያት ምሳሌ ሆና በምድር ጸንታ ትኖራለች። እቺ ለተሰንበት ማለት ነው። በሰውና በእግዚአብሔር መካከል የቃል ኪዳን ምልክት ናት የሚለው እንግዲህ በዚህ ምክንያት ነው። በዘጸአት በምዕራፍ 31 ቁጥር 17 ላይ እግዚአብሔር ሰማይና ምድርን በስድስት ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው አለ። የዘላለም ቃል ኪዳን የዘላለም ምልክት ነው አለ። ይሄ ምልክት ነው። እግዚአብሔር አምላክ በሃይማኖት ጸንተን በምግባር ጸንተን እሱን በህሊና በመንፈስ በልቡናችን በስጋችን በአጠቃላይ እግዚአብሔር በሰጠን ነገር እርሱን አስደስተን በዚህ ምድር ላይ እንደ ህጉ እንደ ስርዓቱ ተመላልሰን
እግዚአብሔር አምላካችን የሚሰጠን መንግስት የሚሰጠን የዘላለም ረፍት በሰንበት ተመስሏል። በምድር ላይ በሰንበት ተመስሏል ማለት ነው። እንግዲህ በአጠቃላይ ስንመለከት ሰንበት የእግዚአብሔርን ስራ እንድናስታውስ ያደርገናል። ምክንያቱም በሰጠን ቀናት የሚሰጡት በእግዚአብሔር ቸርነት ነው። ወተባረክ አክሊለ ዓመተ ምሕረትከ ብሎ በአምላክ ዳዊት እንዳለው ዓመታትን የምታቀዳጅ ዕለታትን ለሰው ልጆች የምትሰጥ አንተ ነህ ብሏል። እንግዲህ እያንዳንዳችን የሚሰጠን ዕለት የእግዚአብሔር ስጦታ ነው ማለት ነው። እግዚአብሔር በሚሰጠን ዕለት እግዚአብሔር በሚሰጠን ዘመን ልናውቅበት ልናስብበት ያስፈልጋል። እድሜ ለንስሐ እየሰጠን ነው። እድሜ ለበረከት እየሰጠን ነው። እድሜ እግዚአብሔር በሰጠን ጸጋ እንድናገለግል በእግዚአብሔርን ትእዛዝ ያላከበሩ ያልጠበቁ ሰንበትን በመሻር ጋራ ለምሳሌ ያክል ውሃ በመቅዳት እንጨት በመስበር የሚሰሩ ስጋዊ ስራቸውን የሚያስቀድሙ ከእስራኤል ዘርስ መካከል የሆኑ አንዳንድ ሰዎች ተወግረው እንደሞቱ በእግዚአብሔር ትእዛዝ ተወግረው እንደሞቱ መጽሐፍ ቅዱስ ይነግረናል ያስተምረናል። እንግዲህ ቅጣቱ ምን ያክል ሰንበትን መሻር በሰንበት እግዚአብሔርን አለማመስገን ወደ ቤተ እግዚአብሔር ሄዶ ስጋው ደግሞ አለመቀበል በቅዳሴው ጸሎት አለመቀደስ በጸበሉ በውስጣችን ውስጥ ያለውን ርኩስ መንፈስ አለማቃጠል በመስቀሉ ተዳሰር መንፈሳዊ ኃይልን አለማግኘት ምን ያክል ከባድ ቅጣት እንደሆነ በኦሪት ምን ያክል ከባድ ቅጣት እንደሚያስከትል በኦሪት እንመለከታለን ማለት ነው። በኦሪት ዘኍልቍ ምዕራፍ 15 ከቁጥር 32 እስከ 36 እናነብ እንዲህ ይላል። የእግዚአብሔር ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማህበሩም ሁሉ አመጡት። ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት። እግዚአብሔርም ሙሴን ሰውየው ፈጽሞ ይገደል ከሰፈር ውጭ አውጡት። እግዚአብሔርም ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት ይለናል። አስተውሉ። ይሄ የሰንበትን በመሻር በሰንበት ስጋዊ ስራ በመስራት በሰውየው ላይ ከእግዚአብሔር የተላለፈ ቅጣት ነው። እንግዲህ ያ የነበረበት ዘመን ዓመተ ፍዳ ዓመተ ኩነኔ ስለነበረ ሰው ኃጢአት ሲሰራ ሰው በደል ሲያደርግ ሰው ሕግ ሲሽር እግዚአብሔር ወዲያውኑ ቁጣውን የሚያስተላልፍበት በነቢያት አማካኝነት የሚቀጣበት ነው። ዛሬ ደግሞ ያለንበት የእግዚአብሔር ልጅ ኢየሱስ ክርስቶስ በድንግል ማርያም ሥጋ ተገልጦ የምህረት አምላክ ሆኖ ዓመቱን የምህረት ስላደረገው ዓመተ ምህረት ያለንበት ስለሆነ በእግዚአብሔር ቸርነት ሰንበትን በመሻር የምንሰራውን ኃጢአት ለመምህረ ንስሐ ወይም ደግሞ ለንስሐ አባቶቻችን ተናዘን ንስሐ ብንገባ እግዚአብሔር አምላክ ይቅር ይላል። እንደዚህ ያለ ቅጣት አይደርስብንም። ምክንያቱም አምላካችን የምህረት አምላክ ስለሆነ ማለት ነው። ብዙዎቻችን በሰንበት የምንሰራው ገንዘብ ብዙ ቀዳዳ የሚሸፍን ይመስለንና ቤተክርስቲያን ከመሄድ የእግዚአብሔርን ቃል ከመስማት እንከለከልና በአንጻሩ ስጋዊ ስራ እናከናውናለን። ይህ ግን አግባብ አይደለም። እንደውም የሰራነውን ሁሉ በረከት እንዳናጣ በሰንበት ቀን ለእግዚአብሔር ብንገዛ ገንዘባችንን ለእግዚአብሔር አደራ ብንሰጥ በብዙ በእጥፍ አምላካችን ሊባርከን የታመነ አምላክ ነውና ሁላችንንም በበረከቱ አብዝቶ ይባርከን። እንግዲህ ወደ ምስጢሩ ስንገባ የኛ የክርስቲያኖች የተዋህዶ ልጆች ሰንበት ጌታን ያፈራች ጽጌ እማ አምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ክብርተ ክቡራን መልዕልተ ልዑላን ድንግል ማርያም ነች። ይህንንም አባጽዬ ድንግል በመኃልየ ጽጌ እሷን ባመሰገነበት ወቅት ትመስልምኪ ማርያም ዕለተ ሣልስተ ወራቤተ ዘወለደት ጽጌ ወፀአለ መብሬተ
ካይበ ተመስል ሳበይተ ዕለተ እስመ ፈረት ካኪ ተአምረ ዚዛ ሰንበተ ለእለ በሰማይ ወምድር ዘኮንኪ ረፍተ ብሏል። እንግዲህ እመቤታችን ቅድስት ድንግል ማርያም እናታችን ዕለተ ሰሉስን ትመስላለች አለ። እንግዲህ የቅኔ የመዝሙር የይባቤ ጌታ ክብረትና ክብራን ውድ አድማጮች ይህ ሬዲዮ አብሲኒያ ነው። በ1390 ኤኤም የራዲዮ ማሰራጫ አማካኝነት ከ4 እስከ 6 ፒኤም ዘወትር ቅዳሜ የሚቀርብላችሁ ዝግጅት እንደቀጠለ ነው። አሁን ደግሞ የልብ ለልብ ዝግጅታችን ይደመጣል። በመላው ዓለም ያላችሁ የልብ ለልብ ዝግጅት አድማጮቻችን አዎ ሰላም ጤና ይስጥልኝ፣ እንደምናችሁ ያልቅበት ሾመ ነኝ። ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ሄሮድያዳ ሆይ ዘፈንሽ መንፈሳዊ አስተማሪያችን መምህር ግርማ በስር መንገላታት ከጀመሩ ቀናት አልፈው ሳምንታት መቆጠር ጀመሩ። እኛም ተስፋችንን በፈጣሪ ላይ ጥለን በየቀጠሮ ቀናቸው ይፈቱ ይሆን እያልን መጠባበቁን ያለ መሰልቸት ተያይዘናል። እውነትና ንጋት እያደር ይጠራል ይሉ ዘንድ እውነቱም ወጥቶ ንጋቱም ፍንትው ብሎ በርቶ አባታችን በሰላም ወደ ቤታቸው ገብተው የጠማንን ያንን የራበንን የምንወደውን ያስተካከለንን ቀናውን መንገድ እየመራንን የመንፈሳዊ ትምህርት ማዕዳቸውን የምንቋድስበት ጊዜ ሩቅ እንደማይሆን አሁንም ተስፋችን ነው። ባለፈው ዓርብ የመምህር ቀጠሮ ነበር። በሰዓቱ በአጃቢዎቻቸው አማካኝነት ከፍርድ ቤቱ የቀረቡ ቢሆንም ከውጭ ደግሞ በብዙ ሺህ የሚቆጠር የሚወዳቸው በመታሰራቸው የተቆጨው ሕዝበ ክርስቲያን አጅቧቸው እንደነበር ከአካባቢው ያገኘነው መረጃ ይጠቁማል። በወቅቱ ከላይ እንደጠቀስኩት በዋስ ይለቀቃሉ፣ ከቤታቸው ሆነው ጉዳያቸውን ይከታተላሉ ብለን ተስፋ አድርገን ቢሆንም መርማሪዎቹ አሁንም ምርመራችንን አላጠናቀቅንም በማለታቸው ዳኛው ከጥሩ ማስጠንቀቂያና ማስገንዘቢያ ጋር 1 ሳምንት የጊዜ ገደብ የሰጣቸው ሲሆን ሁለተኛውም የቤተ ክህነት ክስ ጉዳይ ደግሞ ለመምህር ፈቃድ የሰጧቸው አባት ለሥራ ጉዳይ ውጭ ሀገር ስለሄዱ እስኪመለሱ የ1 ሳምንት ቀጠሮ በመጠየቁ ቀጠሯቸው ሊራዘም በቅቷል። በመሆኑም አባታችን በመጪው ህዳር 10 እና 13 በተያዘላቸው ቀጠሮ ወደ ችሎቱ ይመለሳሉ። እዚህ ላይ ማየት ያለብን አንድ ነገር ቢኖር ትዕግስትን ነው። ትዕግስት እኛ እንደፈለግነው ሳይሆን እኛ እንደተመኘነው ሳይሆን ሁሉም ነገር የሚፈጸመው በእግዚአብሔር ኃይል መሆኑን መረዳት የሚያቅተን አይመስለኝም። እኒህን አባት ለእኛ መዳኛ፣ ለእኛ የእውነተኛውን መንገድ ጥርጊያ ተከትለን መጓዣ የሰጠን ፈጣሪያችን እግዚአብሔር ነው። እግዚአብሔር ለእኛም ሆነ ለአባታችን ለመምህር ግርማ ሊያደርገው የፈለገው አንድ መልካም ነገር ይኖራል። ምናልባትም ያንን መልካም ነገር ለማግኘት ውጣ ውረድን ማለፍ፣ ወጥመዶችን በጥንቃቄ መበጣጠስ፣ እንቅፋቶችን ከእግር ስር ቀስ ብሎ ማንሳት፣ እሾህ ጋሬጣዎችን እያስወገዱ አሁንም በትዕግስት መጓዝ እንዳለብን ሊያስተምረን ፈልጎ ቢሆንስ? ፈጣሪ እኮ ከፈለገ መምህር በታሰሩ በ1 ሰዓት ጊዜ ውስጥ ምክንያት ፈጥሮ በመልካም ሰዎች ላይ አድሮ ከስር ነፃ ሊያወጣቸው ይችል ነበር። በመጀመሪያም የሕግ አስከባሪን ደጃፍ እንዳያዩ ማድረግ ይችል ነበር ፈጣሪ አምላካችን። መቼም የፈጣሪ ሥራ የረቀቀ መሆኑን እንደምትገነዘቡ አምናለሁ። በዚህ በረቂቅ ጥበቡ ፈጣሪ አምላካችን ሊሰራልን ያሰበው መልካም ነገር ምን ይሆን ብለን እንጠይቅ። የመምህር ግርማ ጉዳይ አደባባይ ወጥቷል። እናም ይለይለታል። ማለትም ሕጋዊ ሆነው
ከሳሾቻቸው ወደ ልባቸው ተመልሰው መምህርን በመልካም አይተው ወንጌል የተጠማውን ፈውስ የተጠማውን ሕዝብ መመልከት ብለው አባታችን በተለያዩ ቦታዎች እየተዘዋወሩ ያስተምሩ ዘንድ ከዚህ በፊት ባለፈው ሳምንት ያቀረብኩትን ልብ ይሏል ከዚህ በፊት የተሰጣቸውን የማስተማር ፍቃድ በማደስ ክርስቲያናዊ ሥራ ይሰራሉ ብያምናለሁ። ማንን? ከሳሾቻቸው ወይም ደግሞ እዚች ሀገር ኢትዮጵያ ውስጥ ማለት ነው እዚች ሀገር እንዲያስተምሩ አንፈቅድሎትም ተብለው ተከልክለው እሳቸውም እኛም ተማሪዎቻቸው ቁርጣችንን አውቀን እንቀመጣለን ማለት ነው። ከሁለት አንዱ የማይቀር ነው። እናም ለመምህር የሚያስፈልገው ጸሎት ብቻ ነው። እሳቸውም ያሉት ጸልዩልኝ ወይም ተክታችሁ ጸልዩ ነው ያሉት። ስለዚህ ብንናደድ፣ ብናለቅስ፣ ብንወጣ፣ ብንወርድ የምናመጣው ለውጥ አለ? የለም። ለውጥ የምናመጣው በመጸለይ ወደ እግዚአብሔር በመስገድ በፈጣሪያችን ፊት በመንበርከክ ብቻ ነው። ለውጥ የምናመጣው በመጸለይ ወደ እግዚአብሔር በመስገድ በፈጣሪያችን ፊት በመንበርከክ ብቻ ነው። ይሄ ነው በቃ። ስለዚህም ጸልዩ ብለዋል መምህር። ጸልዩ፣ እንጸልይ። ሌላው የምነግራችሁ ነገር በፌስቡክ ላይ አንዱ ለአንዱ ሼር እያደረገ ያልሆነ መልእክቶች ሲተላለፉ እናያለን። በእርግጥ በክፋት መንገድ እንዳልሆነ አምናለሁ። ቢሆንም እውነተኛው መረጃ ለማግኘት ቢሞከር መልካም ነው። ብዙ ሰው ይወናበዳልና ይሄንን እባካችሁ በየፌስቡክ ላይ የምትልኩትን ነገር መጀመሪያ እወቁት። ከትክክለኛ መረጃ ከትክክለኛ ምንጭ ለማወቅ ተረዱ። በአጠቃላይ አባታችን የዋስትና መብታቸው አልተጠበቀም። እንደ ኢትዮጵያ አቆጣጠር ህዳር 10 እና ህዳር 13 ቀን የፍርድ ቤት ቀጠሮ ስላላቸው በትዕግስት በጸሎት በመትጋት መጠበቅ ይመረጣል። ይሄው ነው። ባለፈው አሁን መምህር ተፈቷል እያል ብዙ ሰው ይል ነበር። አዎ አልተፈቱም መምህር እና ቀጠሯቸው ህዳር 10 እና 13 ማለትም ኖቬምበር 20 እና ኖቬምበር 23 ማለት ነው። ይህንን እንግዲህ በትዕግስት በጸሎት በመትጋት መጠበቅ ይመረጣል። በተረፈ እንግዲህ የመምህር ትምህርት መርሃ ግብር መቀጠል እንዳለበት በማመን አባታችን ሊቀ ሕሩያን ኒቆዲሞስ ዛሬም በቀጥታ መስመር ለዛሬ በመረጡልን ርዕስ ሊያስተምሩን ከጥቂት ደቂቃዎች በኋላ ማለትም ከመዝሙሩ በመቀጠል ይቀርባሉና ትምህርቱን እንከታተላለን። ሌላው በትኩረት እንድታዳምጡት እና እንድታስቡበት የምፈልገው ነገር በአሁኑ ሰዓት በሀገራችን ኢትዮጵያ አንዳንድ ስፍራዎች በዝናብ እጦት ምክንያት ድርቅ እየተከሰተ እንደሆነ እየሰማን ነው። ይህን የወገኖቻችንን ችግር በመቅረፍ ሲቻል ወይም ይህንን የወገኖቻችን ችግር መቅረፍ መቻል ደግሞ ክርስቲያናዊና ከኛ የሚጠበቅ ተግባር ነው። በመሆኑም የዚህ ሬዲዮ አድማጮች ብዙዎች ሊተባበሩ ፈቃደኝነታቸውን ከተለያዩ ሀገራት በስልክ እየገለጹልኝ ነው። እናም በዚህ የልብ ለልብ ፕሮግራም አስተባባሪነት ገንዘብ እንግዲህ የተቻለንን የአቅማችንን በማውጣት በመሰብሰብ ለተጎዱት ስንዴ ገዝተን የሚበሉትን የሚቀምሱትን ስንዴ ገዝተን ማከፋፈል እንድንችል እቅድ እየነደፍኩ እገኛለሁ። ከቅርብ ተባባሪዎች ጋር በመሆን ተመካክሬ በምን መልኩ በትክክል የወጣው ገንዘብ በትክክል ለነዚህ ለተረዱት ወገኖች ይደርሳል የሚለውን ነገር በምን መልኩ ገንዘብ ማሰባሰብ እንደምንችል ሁሉ እንግዲህ ይህንን ተመካክረን በሚቀጥለው ሳምንት ስለምገልጽላችሁ ዝግጁ ሆናችሁ በመጠበቅ ለዚህ ለተቀደሰ ዓላማ እንድትተባበሩ በፈጣሪ አምላክ ስም ጠይቃለሁ። እናም በሚቀጥለው ሳምንት በምን መልኩ እናድርገው ብለን እንወያያለን፣ እንወስናለን። እንግዲህ እቅዴን ይዤላችሁ ቀርባለሁ። ክብራትና ክብራን ውድ አድማጮች የሚቀጥለው ሳምንት እንግዲህ ቸሮሬ እንሰማለን የሚል እምነት ነው ያለኝ። የመምህር ጉዳይ ግን ትክክለኛው ይሄ ነው። አሁን ከጥቂት ደቂቃዎች በኋላ ሊቀ ሕሩያን ኒቆዲሞስ የሚያስተምሩን ትምህርት ይኖራል። በቀጥታ ነው የሚያስተምሩን ከኢትዮጵያ። ወደዛ ወስዳችኋለሁ። ቶኛል ጌታዬ
ለስሙ ዘምሬ ቆምኩኝ ሰው ተብዬ ከተጠራን ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና እንደ ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር የይባቤ ጌታ ይረፍልኝ ልቤ ላመስግንህና ምሕረት በኔ ላይ ዘላለም ነውና ግብረ ተልእኮዬ ቅኔ ነው መዝሙር በልቤ ነግሰሃል ቅዱስ እግዚአብሔር ከወገኔ ጋራ ልጥራ በእልልታ ያሳደግከኝ አምላክ ናፍቆቴ ነጌታ ከተጠራን ከተሰጠን ለስሙ ምስጋና አሜን ይበል ምድር ሰማይ ዛሬም እንደገና ቅዱስ ዳዊት አንደበቴን ፍታ የቅኔ የመዝሙር ቀደምክልኝ ከፊት ስለወጣ ክብረትና ክብራን ውድ አድማጮች ይህ ሬዲዮ አብሲኒያ ነው። በ1390 ኤኤም የራዲዮ ማሰራጫ አማካኝነት ዝግጅታችን እንደቀጠለ ነው። ባለፉት 2 ሳምንታት መንፈሳዊ ትምህርቱን እንዳይቋረጥ በማድረጉ ረገድ አስፈላጊውን ሁሉ ሲያደርጉልን የነበሩት ሊቀ ኅሩያን ኒቆዲሞስ ማለት ናቸው። በእውነት በእናንተ በአድማጮች ስም ላመሰግናቸው ወዳለሁ። ዛሬም አባታችን የዛሬውን ትምህርት ሊሰጡን መስመር ላይ ይገኛሉ። በቀጥታ እንግዲህ ሌሊት ነው። እሳቸውን ጊዜ እንዳልወስድ ያው ማሌት ላይ ነው የሚያድሩትና አሁን ቢሮአቸው ሆነው ይመስለኛል ያሉት አባታችን። በቀጥታ ወደ እሳቸው ጤና ይስጥልን ሊቀ ኅሩያን ኒቆዲሞስ ማለት እንደምንኖት አባታችን ደህና ነዎት ወይ? በንብራጀቶ እጅግ በጣም በአድማጮች ስም አመሰግናለሁኝ እና ጊዜ ሳናጠፋ ወደ ትምህርታችን ቫቲካን ቅዱስ እግዚአብሔር አምላክ ማለት ወአሎ ወልድ በሰማይ ወምድር ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአሐዱ ሰለስቱ ወሰለስቱ አሐዱ ሰለስቱ አካላት የተዋሃዱ መለኮት ኦግዚኦ ማረን ነው ኦግዚኦ ማከነ ኦግዚኦ ተሳለን ነው አዲስ ተነደለ አራካመን ይታሆነ ወንጀል ተወሰነ ወልባኮቴት ቅዱስ እግዚአብሔር አምላካችን የምንማረውን ትምህርት ግለጥልን በመንፈሳዊ ኃይል በበረከት በጸጋ አንተ ጠብቀን የጠላት ኃይል ሁሉ አንተ አድክምልን ምክሩን ዘርዝርልን ጥቃቱንና ሴራውን ሁሉ አጥፍልን እናት በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት ተራዳኢነት በጻድቃን በሰማዕታት በነቢያት በሐዋርያት በአበው ቀደምት ለዘላለም ስምህን እናከብራለን አሜን። እንግዲህ እግዚአብሔር አምላክ ይግለጽልን። ወደ ትምህርቱ የምንገባው በመላው ዓለም ይሄንን የምትቀዱ ለዛሬ ትምህርታችን ርዕስ የምናደርገው ክርስቶስ ሰራ ሰንበተ ያ የዝማሬ ነው። ትርጉሙ ክርስቶስ ሰንበትን ሰራ። ሰንበት ማለት ምን ማለት ነው ስንል ቃሉ የዕብራይስጥ ቃል ሲሆን ትርጓሜው ሰንበት ማለት ማቆም፣ መተው፣ ማረፍ ማለት ነው። ከትርጉሙ እንደምንረዳው እንግዲህ እግዚአብሔር አምላካችን 6 ቀናትን ፍጥረታትን ፈጥሯል። ፍጥረታትን ሲፈጥር በሁለት መልኩ ነው። ሀበ አልቦ ሀበቦ ማለትም ካለመኖር ወደ መኖር በቃሉ ብቻ አምጥቶ የፈጠራቸው ፍጥረታት አሉ። እነዚህ ፍጥረታት በዕለተ እሁድ በመጀመሪያው ቀን እሁድ ማለት አሐደ ወይም አንደኛ ማለት ነው። በዚህ ቀን ፍጥረት ተጀምሯል። በዚህ ቀን የፈጠራቸው 8ቱ ፍጥረታት በቃሉ ካለመኖር ወደ መኖር አምጥቶ የፈጠራቸው ፍጥረታት ናቸው። እነዚህም ፍጥረታት ሰማይ፣ ምድር፣ መላእክት፣ ብርሃን፣ እሳት፣ ውሃ፣ ጨለማ፣ ነፋስ ናቸው። እነዚህ 8ቱ ፍጥረታት ሀበ አልቦ ሀበቦ መጥተው የተፈጠሩ ናቸው በቃሉ ማለት ነው። በሁለተኛ ደረጃ ፍጥረታት ግብር የተፈጠሩ ፍጥረታት አሉ።
ለምሳሌ ያክል ከዚህ ከፈጠረው ብርሃንና እሳት ወስዶ ፀሐይን መፍጠር፣ ጨረቃን መፍጠር፣ ከዋክብትን መፍጠር፣ እዚህ ከፈጠረው ከነፋስ በቃሉ ከፈጠረው ከነፋስ፣ ከውሃ፣ ከእሳት፣ ከምድር ወይም ከመሬት ሰውን ስጋ መፍጠር፣ እንደዚህ ያለው ፍጥረት ግብር ፍጥረት ይባላል። እንግዲህ ይሄንን ፍጥረት እግዚአብሔር አምላክ በስድስት ቀን አከናውኖ በሰባተኛው ቀን ስለተወ ፍጥረት መፍጠር ስለተወ ለሃባልዎ ሃሎ አንጥቶ መፍጠርን ስለተወ ስላረፈ ይሄንን ቀን ሰንበት ብለን እንጠራዋለን። በኦሪት ዘፍጥረት በምዕራፍ 2 ቁጥር 2 ላይ እንዲህ ይላል፣ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከውም ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይለናል። ከዚህ የመጽሐፍ ቅዱስ ቃል እንግዲህ የምንረዳው የሰንበት ሰሪ ወይም የሰንበት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ መሆኑን ነው። ይህችን ሰንበት እስራኤል በነፍስ ያከብሯታል፣ እንዲያከብሯትም ታዘዋል። እኛም እስራኤል በነፍስ የምንባል ልክ እንደ እስራኤል በስጋ ለእግዚአብሔር እንድንቀድሳትና እንድናከብራት በሕግ ታዘናል። በአስርቱ ቃላት እግዚአብሔር አምላክ ሕግን ለሙሴ ሲሰጥ በዚያ የሰንበትን ቀን እንድናከብር እንድንቀድስ አዞናል። እነኛ አስርቱ ቃላት እንግዲህ ዘላለማዊ ሕግ ናቸው። በአዲስ ኪዳንም በብሉይ ኪዳንም ጸንተው የሚኖሩ የማይሻሩ ሕጎች ናቸው። እግዚአብሔር ትእዛዛት ናቸው። የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋ ተገልጦ ወደዚህ ዓለም በመጣ ጊዜ እነኚህን ሕጎች ፈጽሞ ፍጹም አደረጋቸው፣ አልሻራቸውም። ፍጹም አድርጎ እንደውም በእነኚህ ሕግ ላይ ሕገ ትሩፋትን ሕገ ወንጌልን ሰርተን መንግስተ ሰማያትን እንድንወርስ ዲያብሎስን እንድናሸንፍ ነገረን። በሕጉ ያለው ምንድነው? በኦሪት ዘጸአት በምዕራፍ 20 ከቁጥር 8 እስከ 12 ስንመለከት የሰንበትን ቀን ተቀድሰው ዘንድ አስብ፣ 6 ቀን ስራ ተግባርን ሁሉ አድርግ፣ በሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም